ክርክሮቹ ሊያቆሙ ይችላሉ ተብሎ አይታሰብም። ይሄን ተቸን ማለት ታምረ ማርያም ስህተት ነው ማለት አይደለም። እመቤታችን ከመቼ ጀምሮ ነው ወይ ከየትኛው ስጋ ነው የተገኘችው? የእመቤታችን ባህሪ ኮራፕትድ አይደለም፣ ኮራፕቴብል ነው። እንዴት? በመካከል ላይ ግን ይኸውልህ የማንቀበላቸው ታሪኮች ቢኖሩ አንቀበልም ብንል አንገደድም። በአንዲት ቃል ምክንያት እኮ መጽሐፍ ቅዱስ በታሪክ አጋጣሚ የዝሙተኞች መጽሐፍ ቅዱስ ተብሎ ያውቃል። ምን ማለት ነው? እሺ አብራሩልን እስኪ። ቦክስ እኮ ነው የቀረን፣ በአካል ስለማንገናኝ ነው። የመረብ ጉዳይ ስለሆነ ነው እንጂ ውይይቱ ቦክስ እኮ ነው የቀረን። አንዳንድ ቦታ እኮ ስድብ አለ፣ ካህኑ ከምዕመኑ ጋር እየገጠመ በገድላት በድርሳናት በታምራት መጻሕፍት ላይ ስህተት አይኖርም የሚል ቤተክርስቲያኒቱ አስተምራ አታውቅም ከጥንት ጀምሮ። ሰው ሰባሪ በሆኑ ቃላት በሆነ መንገድ ስናርም እንታያለን። ይሄ እንደ መግፋት ሊያስቆጥርብን ስለሚችል ነው እንደዛም ብለው። ምሳሌ ስለ ቡና ክርክር፣ ስለ እመቤታችን ትንሣኤ እነሱ ነግረው ነው እንደኛ የተከራከር። ሚዲያ ላይ ተምሮ ሚዲያ ላይ የሚጠፋ ሰው አለ። እሱን ደግሞ መረሳት የሌለበት ጉዳይ ነው። እኛ ፊት ላይ አቅርበውት ይሄንን እንደዚህ ትቀበላላችሁ ሲሉ ምን አይነት ነው ምላሽ መስጠት ያለብን? አሁን ሙሉ በሙሉ ገድላት ለውይይት ወይም ደግሞ ለጉባኤ ላይ ለክርክር አይጠቅሙም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መራግብራችንም ቀንዲል ፖድካስት ነው። ዛሬ ደግሞ ሁለት እንግዶችን ወደዚህ ይዤላችሁ ቀርብ ያለው ክቡር የኔታ ሊቀ ሊቃውንት ስምዐኮነ መላክ እና ክቡር የኔታ ሊቀ ሊቃውንት ስሙር አላምረውን ወደዚህ ጋብዘናል። እስከ መራግብሩ ፍጻሜ አብራችሁን ቆይታችሁ ከኛ ጋር ታደርጉ ዘንድ ግብዣዬን አቀርባለሁ። እንኳን ደህና መጣችሁልን። እንኳን ማጥያችሁ ፈቃደኛ ሆናችሁ ጊዜያችሁን ሰውታችሁ እዚህ መጣችሁ ልታስተምሩ ልትመክሩን ስለተገኛችሁ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬ እንግዲህ የተገናኘንበት ዋናው ሐሳብ ከቤተክርስቲያን መምህራን አንደበት ሊሰሙ የሚገቡ ሐሳቦች በማህበራዊ ሚዲያው እየተንቀሳቀሱ ስለሆነ እስቲ ቤተክርስቲያን ምን ትላለች፣ የቤተክርስቲያን ሊቃውንትስ ምን ይላሉ የሚለውን ነገር ለማንሳት ዛሬ እንግዲህ እናንተን ወደዚህ ጥሪ አድርገናል። የመጀመሪያው ጥያቄ የማደርገው ምንድነው ድንግል ማርያም አዳም ከወደቀ በኋላ የለበሰውን ስጋ ነው የለበሰችው የሚል ጥያቄ ነው። የእመቤታችን ጉዳይ አከራካሪ መሆኑ እንግዲህ ምናልባት በብሉይ ኪዳን ብዙ ከተመሰሉላት ምሳሌዎች አንዱ ሐውልተ ስምዘ ኢያሱ የሚለው ነው። የኢያሱ የምስክርነት ድንጋይ የሚለው ነው እና የኢያሱ የምስክርነት ድንጋይ ለሁለት ነገሮች ነው የሚረዳው። አንደኛው እስራኤል ቃል ኪዳናቸውን ቢያፈርሱ ምስክር ሆኖ ሊመሰክርባቸው ነው። ሁለተኛው ደግሞ ኢያሱና እስራኤል በዚያ በኩል ለማለፋቸው ምስክር ሆኖ ለአሕዛብ ሁሉ ሲናገር እንዲኖር የሚያደርግ ነው ይላል እና ልክ እንደዚህ የምስክርነት ድንጋይ እመቤታችንም ሐውልተ ስም ስለሆነች ወይም ደግሞ የምስክርነት ድንጋይ ብለን የምንጣል ወደ ምድረ ርስት ለመግባት አደላ ያን የምስክርነት ድንጋይ ሲያቆሙት ሲሻገሩ እንደምትክት ሆኖ ነው የተቀመጠው እና ወደ ተስፋይቱ ምድር ወደ መንግሥተ ሰማያት ወደ መግባታችን እመቤታችን ምልክታችን ስለሆነች ይመስላል። እንግዲህ ያለፈው ያገደመው ሁሉ የእመቤታችን ጉዳይ ያገኘዋል። ምክንያቱም የተስፋይቱ ምድር መግቢያ ላይ የሚገኝ የምስክርነት ድንጋይ ስለሆነ ደብረ ሲና ይርቀናል፣ ወይም ሌሎች ምልክቶችም እንደዚሁ ይርቁናል። ይህኛው ግን እዚህ ቅርብ ነው፣ የተስፋይቱ ምድር መግቢያ ላይ ያለ ነው። ለዚህ ነው እንግዲህ ሰው ስለ አዳምና ስለ ሔዋን ሳይሆን ስለ እመቤታችን ስለ ድንግል ማርያም ስለ ድንግልናዋም ስለ ንጽሕናዋም ስለ ሁሉም ነገሯ እያነሳ ክርክር ላይ እንመለከታለን ማለት ነው እና በተለያዩ ዘመናት አዳዲስ ጉዳዮች እየተነሱ ብዙ ክርክሮች ይደረጉ ነበር። በዚህም ዘመን ልክ እንደዛው ክርክሮቹ ሊያቆሙ ይችላሉ ተብሎ አይታሰብም። ይህንን ብናጠፋ ደግሞ ሌላውም እንደዛው ክርክሩ እየቀጠለ ነው ሊሄድ የሚችለው ማለት ነው። እንግዲህ ምናልባት ሀሳቡ የማን እንደሆነ ከምን እንደተነሳ ባላውቅም ቅሉ የእመቤታችን ተፈጥሮ ግን ስንመለከት አዳማዊ ጠባይ አዳማዊ ግብር ያላት ወይም ከምድራዊ የሰው ልጆች የተገኘች እንደሆነች እናውቃለን። በምድር ላይ እግዚአብሔር አንድ ሰውን የፈጠረው እሱም አዳም ነው። በአዳም ላይ ወይም ከአዳም ባህሪ ሁሉም ተገኘ። ስለዚህ እመቤታችን ከየት ተገኘች ብንል ከሰማይ የወረደች ልትሆን አትችልም። እንደ ቤተክርስቲያናችን አስተምሮ መጽሐፍ ቅዱስም እንደሚነግረን ከአዳም የተገኘ ነው ፍጥረት በጠቅላላው ማለት ነው። አሁን ክርክር የተነሳውም በዚህ ጉዳይ ሳይሆን በእርግጥ ክርክር የተነሳው የወደቀውን የአዳምን ገላ ለብሳለች የሚለው ነው። ሲጀመር የአዳም ገላ የወደቀ አይደለም፣ በኋላ በኃጢአት ምክንያት ያደፈ መሆኑ ግን ምንም ጥርጥር የለውም። ሲጀመርም ለኃጢአት ወይም ለሞት ተስማሚ ነው ወይም የሚስማማው ነው። ቢያድፍ ሊስማማው የሚችል በንጽህና ቢቀጥልም ደግሞ ንጹህ ሆኖ ሊቀጥል የሚችል ሲፈጠርም ለኃጢአት የተመቸ ሆኖ ነው የተፈጠረው ማለት ነው። የሚስማማው ልክ ለዚህ ዓለም ጨለማ
ኃጢአት ማነው ብርሃንም ሲፈራረቁበት እንደሚኖሩ ማለት ነው። ልክ እንደዛ ነው። በቃ የአዳም ገላ ወይም የአዳም ባህሪ ኃጢአት የሚስማማው ጽድቅ የሚስማማው እንደዛ ሆኖ ነው የተፈጠረው። አዳም ከመበደሉ በፊት እኮ የማይሞት ሰው ሆኖ ተፈጥሮ ነበር። የማይሞት ሞት የማይስማማ ሆኖ ተፈጥሮ ነበር። ቃሉ የተነገረው ቃል እኮ ምንድን ነው የሚለው? ይሄን ብታደርግ ትሞታለህ የሚል ቃል የለም። ይሄ ማለት ነው ባህሪ ይለወጣል ማለት እኮ አይደለም። ትሞታለህ ማለት ሞትም የሚስማማው ነው ማለት ነው። ይሄን ባታደርግ ግን በህይወት ትኖራለህ ነው የሚለው እንጂ የማይሞት ሆኖ አይደለም የተፈጠረው። ሊሞት የሚችል ነው። በእርግጥ ይህን ካላደረገ ደግሞ አይሞትም። ዋናው ነገር እሱ ነው። ስራው ነው የሚወስነው ማለት ነው እንጂ ልክ ያንን ስራ ሲሰራ ባህሪው ሊለወጥ አይችልም። እግዚአብሔር ራሱ በመጽሐፍ ቅዱስም የተጻፈው እኮ አልበሶ ማይዳ ለዘማይስ ነው የሚለው። ከዚያ በኋላ ቆርበት አለበሳቸው ይላል እንጂ ባህሪያቸውን ለወጠላቸው አይልም። ይሄ ማለት ከልብስ ያለፈ ለውጥ የለም ማለት ነው። ግን ባህሪው እንዳለ ቀጥሏል ማለት ነው። አሁን ወደ እመቤታችን ስንመጣ እመቤታችን ከመቼ ጀምሮ ነው ወይ ከየትኛው ስጋ ነው የተገኘችው? ከወደቀው ከዚያ ካደፈው ነው የተገኘችው የሚለውን ነገር ስናነሳ ባህሪው እሱ ነው። ምክንያቱም አዳም በኩር ያልሆነው ስጋ ስለማይገኝ ማለት ነው። ከእሱ ነው የተገኘችው። ነገር ግን ከመጀመሪያም ጀምሮ አዳም በበደለ ጊዜ ኃጢአት እንዳይደርስባት አድርጎ የጠበቃት ንጽሕት ደም ናት እመቤታችን ቅድስት ድንግል ማርያም ብለን ነው በቤተክርስቲያናችን የተማርነው የምናምነውም ማለት ነው። ይሄ በሔዋን ተፈጥሮ ብናየው በምሳሌ የተሻለ ይሆናል ብዬ አስባለሁ። ከአዳም ጎን አንዲት አጥንት ነሳ አይደለም የምንለው፣ ከእሷ ደግሞ ሌላውን ፍጥረት ብለን ነው የምናየው። ሔዋን ማለት እመሔዋን ማለት ነው አይደል? በግብር ለሔዋን አይስማማትም በመቅደም ካልሆነ በስተቀር እመሔዋን ወይም እሞሙ ለኩሎሙ ሔዋን መባል የሚገባት እመቤታችን ቅድስት ድንግል ማርያም እንደሆነች ሊቃውንት ይመሰክራሉ። ቅዱስ ኤፍሬም የሚለው እሞሙ ለኩሎ ሔዋን ብሎ እመቤታችን ሔዋን የሚለውን ቃል ትርጉም ለእመቤታችን ሰጥቶ ይናገረዋል ማለት። በዚህ ምክንያት እንደውም ቤተክርስቲያናችን ዳግሚት ሔዋን ብላም ትጠራታለች እና እመሔዋን መባል የሚገባት ቅድስት ድንግል ማርያም። ምክንያቱም ሕያው የሆነ አዳም ወይም ደግሞ አዲሱን አዳምን በማስገኘት ሕያዋን ፍጥረታት እንዲበዙ ያደረገች እመቤታችን ቅድስት ድንግል ማርያም ስለሆነች ነው። ከዛ በኋላ ከጎኑ ከተገኘ ማየገቦ እየፈለፈልን ወይም ደግሞ እየነቃን ሁላችንም እየተወለድን መብዛት ጀመርን ማለት ነው። እና የሔዋን ሀገርም ገነት መንግስተ ሰማያት ነው፣ ይህ ዓለም አይደለም። የሔዋን ልጆች የት ነው የኖሩት ስትል እዚህ ነው። የሔዋን ልጆች ምን አይነት ነበሩ ስትል ሞትን ያስተዋወቁ ናቸው በዓለም ላይ አይደል? የመጀመሪያ ሞትን እኮ የሰበኩት ወይም ያስተዋወቁን አዳም በጆሮ የሰማውን በዓይኑ እንዲያዩ ያደረጉት ልጆቿ ናቸው። ስለዚህ እመሔዋን መባል የሚገባት አይደለችም ነው። ይልቁንም ይሄ ለማን ይገባል? ለእመቤታችን ይገባል። ይህን ሁሉም ምልህ ለምን መሰለ? ወደ ምን ልወስደ ነው? ከአዳም ጎን የተገኘችው ያች አጥንት ከበደል በፊት ከነበረው ስጋ ነው ወይስ በፊት ብትለኝ በፊት ነው። ከበደል በፊት በነበረው ነው። ስለዚህ ያች ከአዳም ጎን የተገኘችው ሔዋን ደግሞ እመቤታችን ድንግል ማርያም ናት። ለዚያውም ከሔዋን የምትበልጥ ሌላ ሔዋን። ከሔዋን የምትበልጥ ምልህ ለምን መሰለ? ሔዋን በዮሐንስ አፈወርቅ እንዳስተማረው ከአዳም ጎን ተገኘች እንጂ ያለ ሴት አዳም እንዳስገኛት ሁሉ ያለ ወንድ ማስገኘት የቻለች ሴት አልነበረችም። ድንግል ማርያም ግን የሔዋን ዕዳ ጨምራ መክፈል የምትችል አይነት ሴት ናት፣ ሔዋን ናት ማለት ነው። ስለዚህ ከሔዋንም የምትበልጥ ሌላ ግርምት የሆነች ሔዋን ማናት ብትለኝ እመቤታችን ቅድስት ድንግል ማርያም ናት። ሆኖም ግን አሁን አዳም ተለውጦ እሷ ተገኘች ማለታችን ሳይሆን ከዚያን ጊዜ ጀምሮ በመንፈስ ቅዱስ ጥላ ስር ተጠብቃ ትኖር የነበረች ናት እመቤታችን ቅድስት ድንግል ማርያም። ከዚህም የተነሳ ምን እንላለን? ኃጢአቱ አላረፈባትም ባህሪውን እንጂ ኃጢአቱን አልወሰደችም ብለን እንናገራለን። ምን ማለት ነው? በሌላ አነጋገር ከርከቤዴን የምትባል እንቁ የምትወልድ ወፍ አለቻል። ከእንቁ ሳትወለድ እንቁ የምትወልድ ወይም ከእንቁ ሳትገኝ እንቁ የምታስገኝ ወፍ ናት። አዳም ልክ እንደዚያው ነው። ለራሱ ንጽህና ሳይኖረው ንጽሕት የሆነችን ገላ ወይም ደግሞ ንጽሕት የሆነች ባህሪ ያላትን እመቤታችን ቅድስት ድንግል ማርያምን ማስገኘት የቻለ ነው ብለን እናምናለን ማለት ነው። እሳቸውም ስለሚጨምሩበት እኔ አላስረዝም። በጣም መልካም። ያው እንደተባለው ነው፣ ምንም አዲስ ነገር የለውም። ባጭሩ ግን አዳም ከወደቀ በኋላ ያለው ነው፣ ሌላ ምንም ሊሆን አይችልም። ነገር ግን ያው እንደተባለው አዳም ከወደቀ በኋላ ቢሆንም ድንግል ማርያም የመጣችው የወደቀው ስጋ እሷ ውስጥ የለም። እንዴት? ምን ማለት ነው? ባርያቆስን ብንወስድ በቅዳሴው ስዋው ገብረ ዘእምጥንተ ስጋው ለአዳም፣ ያን የለበሰውን ስጋ ከአዳም ከጥንቱ አደረገው ነው የሚለው። ምን ማለት ነው? ወድቋል አዳም። ከወደቀ በኋላ ግን የሚወለድባትን እናቱን አዳም ከመበደሉ አስቀድሞ የነበረውን ባህሪ እንድትይዝ አደረጋት ማለት ነው። ቅድም እንደተባለው
ከበደለ ሰው ያልበደለ ሰው እንዴት እንደሚገኝ ድንቅ ነው። ምን ምሳሌ ሊመስል አሁን ምሳሌ አጣንልሽ ብለው ዝም ብለው በትንንሽ ምሳሌ የሚመስሏት ከዚህ የተነሳ ነው አባቶቻችን ከበደለ ሰው ያልበደለ ሰው የሚገኘው። ለምሳሌ ለክርስቶስ ከሞተው አንበሳ ማር ተገኘ አይደለም? ከኃጢአተኛ ሰው አባ ጊዮርጊስ ዘጋስጫ እንደውም ወለተ ኃጥአን ነው የሚላት። የኃጢአተኛ ልጅ ናት፣ ግን ደግሞ ኃጢአቱ ያልነካት። እኔ በምን ምሳሌ ልገልጠው እንደምችል አላቅም። አንዳንዴ ምናልባት የጤና ባለሙያ ቢሆን ያስደንቅ ይሆን አላቅም እንዴት እንደሚሆን። መርገም እሷ ላይ ያለካትም ኃጢአት ሲጀመርም ወደ ሰው አይመጣም ተብሎ ያው ብዙ ሊቃውንት ብዙ ብለውታል። መርገሙ ነው እንጂ እኛ ሰብለስን አልበላ ነው። ያልበሉትን የነካቸው መርገም ነው። ስለዚህ ያ የኃጢአቱ ውጤት እሷ ላይ ያልመጣበትን መንገድ በምን ልናብራራ እንደምንችል በደም ውስጥ ቫይረስ አለ፣ HIV ቫይረስ እንበልና ሙያውን ለባለሙያዎቹ ብተው ደስ ይለኛል። ግን ይሄ የኤችአይቪ ቫይረስ በደማቸው ያሉ ወላጆች ልጃቸውን እግዚአብሔር ንጹሕ አድርጎ እንዴት እንደሚጠበቅ በኋላ ምናልባት በተለያየ ስህተት ወደ ልጆች ሊመጣ ይችላል። ከዚያ ውጭ ግን ጽንሱ እንደ ጽንስ ቫይረሱ ራሱ አያገኘውም። ከታማሚዎች ህመም የሌለበት ሰው ሊገኝ ይችላል። ምናልባት በጣም ህጹጽ ምሳሌ ነው፣ ይገባኛል። ጎደሎ ምሳሌ ነው። ምሳሌ ሙሉ ሆኖ ያቅም አይሆንም። እና በተመሳሳይ መልኩ ይሄ ባህሪ ውስጥ ያለ ነው ልዩነቱ። የባህሪ ሰው HIV ያዘው ማለት ባህሪው ታመመ ማለት እንዳልሆነ የስጋ ጤናው ላይ ነው እክል የሚገጥመው። በተመሳሳይ መልኩ የአዳም ኃጢአት ባህሪውን የነካ ነው፣ አካሉን የነካ ነው። ስለዚህ ይሄ እድፈት፣ ይሄ በሽታ በነፍስና በስጋ የመጣው በሽታ ድንግል ማርያምን ሳያገኛት በመርገም ከተያዘች እናት፣ በመርገም ከተያዘ አባት ከኢያቄም አብራክ ከሐና ማህፀን ኃጢአት የሌለባት ንጽሕት ድንግል ተወለደች ነው። አዳም ከተረገመ በኋላ ነው ድንግል ማርያም የመጣችው። ነገር ግን መርገሙ ያልነካት ናት ማለት ነው። ይሄ በብዙ ሊቃውንት የተገለጠ ነው። በነገራችን ላይ ሰሞነኛውም ጥያቄ እዚህ ጋር አይመስለኝም። ለምሳሌ ከጥንተ አብሶ ቃሉ ያው የግዙ ቃል ስህተት ይመስለኛል። ጥንተ አብሶ የሚለው ማለት ያው አበሳ ዘጥንት እንዲህ የሚባለው የወደቀውን ማለት ምን ማለት ነው የሚለውን ብናብራራው ምን ማለት ነው? እሺ አብራሩልን እስኪ። አሁን የወደቀውን ሲባል ልጁ ራሱ ትንሽ የተቆራረጠውን ሰምቼዋለሁ። የወደቀ ማለት ጥንተ አብሶ ያለው ማለት አይደለም፣ የረከሰ ማለት አይደለም እያለ ሲያብራራ ሰምቼዋለሁ። ሞት የሚስማማው ማለት ነው። ይሄ ጥሩ ሐሳብ ነው በነገራችን ላይ። ይሄኛው ግን የእመቤታችንን ባህሪ ስናነሳ የወደቀ የሚለው አይስማማውም። አሁን ኮራፕትድ የሚለው እንግሊዝኛ ቃል እና ኮራፕቴብል የሚለው በጣም ልዩነት አላቸው። የእመቤታችን ባህሪ ኮራፕትድ አይደለም፣ ኮራፕቴብል ነው። ምን ማለት ነው? ውድቀት ሊስማማው ይችላል፣ የወደቀ ግን አይደለም። ለምን? ከውድቀት ስለተጠበቀች ነው። ምናልባት እንግዲህ ኮራፕሽን የሚለውን ቃል ርሳት የሚለው የግዕዝ ቃል ከተካው ቃል በነገራችን ላይ በጣም ብዙ ሙያ ይፈልጋል በራሱና ከተካው ምንድን ነው የሚሆነው? በርካታ ሊቃውንት ዘእንበለ ርሳት ዲዮናስዮስን ብጠቅስ በ101ኛው ክፍል ላይ ወተወልደ እምቅድስት ንጽሕት ዘአልባቲ ርሳት፣ ጌታችን ኢየሱስ ክርስቶስ ንጽሕት ከምትሆን ርሳት ከሌለባት፣ ርሳት ማለት ውድቀት ከሌለባት ማለት ነው። በሌላ አነጋገር ከሷ ተወለደ ማለት ነው። ጥያቄው ታዲያ ይቀጥላል እንግዲህ በአንተ ውስጥ ካለ ታዲያ ውድቀት ከሌለባት የወደቀ ስጋ ካልያዘች ለምን ሞተች የሚለው። ውድቀት የሚስማማው የአዳም ስጋ ውድቀት እንዲስማማው የሆነው ከተረገመ በኋላ ነው፣ ወይም ደግሞ ከሱ በኋላ ነው። በልጆቹ ምክንያት በአቤልና ቃየል ሞት የሚባል ያየው። ድንግል ማርያም መታ የወደቀውን ስጋ ስለለበሰች ነው የሞተችው ማለት ነው። አለበለዚያ ሞት የማይስማማው ከሆነ ድንግል ማርያም የያዘችው ስጋ ያልወደቀ ከሆነ መሞት የለባትም ነበር የሚል ጥያቄ ያስነሳል። ሁለት ነገር ነው። አሁን በጣም ሰፊ ነው በነገራችን ላይ ሐሳቡ። ዝም ብለን እየጠቀለልን ነው ካልሄድን በስተቀር። ሞት ሲባል ሲጀመር ሁለት መልክ አለው። አንደኛው ሞተ ስጋ፣ ሁለተኛው ሞተ ነፍስ ነው። ሞተ ነፍስ ማለት ከእግዚአብሔር መለየት ነው። የነፍስ ሞት አለባት እንዳንል አስቀድሞ መልአኩ ቅዱስ ገብርኤል እግዚአብሔር ካንቺ ጋር ነው ያላት ናት። እግዚአብሔር ተለይቷት አያውቅም ገና ከማኅፀን ጀምሮ። ስለዚህ እመቤታችን ቅድስት ድንግል ማርያም ይሄ ሞተ ስጋ አለባት እንላለን እንጂ ሞተ ነፍስ አለባት አንልም። በስጋ ለምን ሞተች የሚለው ደግሞ ጥያቄ ሲነሳ የወደቀ ስጋ ካልያዘች ለምን ሞተች አለ። የወደቀ ስጋ ስላላት አይደለም፣ ሰው ስለሆነች ነው የምትሞተው ወይም የሞተችው። ክርስቶስ አምላካችን የሞተው ለምንድን ነው? ኮራፕትድ ስጋ ስላለው አይደለም። የወደቀውን ስጋ አይደል የለበሰው?
የወደቀ አይደለም ውድቀት የሚስማማው ግን ደግሞ ሞት ይስማማዋል ማለት ደግሞ አዳም ከበደለ በኋላ የአዳምን በደል ለማራቅ የመጣ ስለሆነ አምላክ ሞተ አይደለ? ይሄ ሞት በሰውነቱ የመጣ ነው እንጂ ሞት የሚስማማው አካል ስለያዘ ነው እንጂ የወደቀ ስለሆነ አይደለም። ያው እመቤታችንም እንደዛው ሞት የሚስማማውን ስጋ ይዛለች። የሞተችው ግን አዳም በሞተበት አሟሟት አይደለም። አዳም የሞተው በኃጢአት ነው። ድንግል ማርያም የሞተችው ሰው ስለሆነች ነው። አሁን እንኳን እሱ አይቅርና እኔም አንተም ሌሎቻችን እስካሁንም በክርስቶስ ክርስቲያን ሆነው በስጋና በደም በጥምቀት ከብረው የሚሞቱ ሰዎች እንኳን አዳም በሞተው ሞት አይደለም የሚሞቱ፣ ክርስቶስ በሞተው ሞት ነው። እና አሁን እኛ ልብ ብለን ማስተዋል ያለብን ብዬ የማስበው በሊቃውንቱ አገላለጽ ሀደግነ ቀዳማየ አበ የቀደመውን አዳምን ተው ነው ማለት አባትነቱን ካድ ነው ማለት አይደለም። አባታችን ነው አሁንም። ነገር ግን በሱ መንገድ አይደለም ያለ ነው። አሁን እኛ ዳግማዊውን አዳም ነው እየተከተልን ያለ ነው። የምንሞተው እንደ ክርስቶስ እንጂ እንደ መጀመሪያው አዳም አይደለም። ድንግል ማርያም የሞተችው እንደ መጀመሪያው አዳም አይደለም፣ እንደ ሁለተኛው አዳም እንደ ልጇ እንደ ኢየሱስ ክርስቶስ በኋላ ስለሆነ ሙሉ በሙሉ ተለውጧል። ለዚህ አንድ ምሳሌ ልስጥ። የክርስቶስ ሞት አንዱ ምሳሌያችን ነው። አሁን እሱ እንዳልኩት የሞተው በፈቃዱ ነው፣ በስልጣኑ ነው ሊባል። ድንግል ማርያም እውነት ነው በፈቃዱ አይደለም የሞተችው። ሰው በመሆኗ ፈቃዱ አለ። መቼም አልሞትም ልትል አትችልም። ነገራችን ላይ አልሞትም ልትል አትችልም። ግን በሰው ላይ የታወጀ ሞት ነው። ይሄንን ለራሱ ወስዶታል ክርስቶስ። እናቱ ድንግል ማርያም ሞታል። የሞተችው ግን በሰውነት ነው። ክርስቶስ ይሄ ስልጣን ፈቃድ የሚለው እሱ መለኮታዊ ባህሪን የሚገልጥ ነው እንጂ የሞተው ሰው ስለሆነ ነው። ሰውነቱ ላይ ፈቃድ አለ፣ ስልጣን አለ። በፈቃዱ ነው የሞተው። ከድንግል ማርያም የሚለየው ይሄ ነው። ሞት መነጻጸር ያለበት ለምሳሌ መስቀልን እናስብ። መስቀል እንደሚታወቀው በብሉይ ኪዳን ከዛም በፊት ባለው ታሪኩ ሰው ተሰቀለ ማለት ወይም በመስቀል ታየ ማለት የተረገመውን የእርግማን ምልክት ነው ቅዱስ ጳውሎስ እንደሚናገረው። አሁን ክርስቶስ ከተሰቀለበት በኋላ መስቀል ምንድን ነው? መስቀልህን ስታይ የዳንክበትን ታሪክህን ነው የምታስታውስ እንጂ እርግማን አይደለም ትዝ የሚልህ። በተመሳሳይ መልኩ አሁን እኛ ሞትን ስናስበው ወደ አዲስ ዓለም መሸጋገሪያ መሆን እንጂ እንደ ብሉይ ኪዳኑ ፈርሶ በሱሶ መቅረት በአዳም በደል መያዝን አይደለም። ሞትህ እንደ ክርስቶስ ሳይሆን ትንሣኤህ እንደ ክርስቶስ አይሆን። አሁን ብዙ ጊዜ ሰዎች እንደ ልጇ ትንሣኤ ነው የሚለውን ያው ጽፈውታል። የኔታ ሕይወተ ማርያም ነው። ብዙ ሊቃውንት በነገራችን ላይ በዚህ ጉዳይ በኋላ ምን እንመጣበታለን። ከትርጓሜ ቤት ይለያያል። እመቤታችን የተነሳችው በዕለተ እሑድ ነው፣ የለም በሶስተኛው ቀን ነው የሚል አለ። እና በአጭሩ ግን ዋናው ሐሳቡ ምንድን ነው? እመቤታችን የተነሳችው እንደ ልጇ ትንሣኤ ነው። እንደ ልጇ ትንሣኤ ነው ማለት እንደ ልጇ ሳትሞት እንደ ልጇ ትንሣኤ ልትነሳ አትችልም። እኛም እኮ እንደ ልጇ ነው የምንነሳው። ያ ማለት 3 ቀን እንቆያለን ማለት አይደለም። 1000 ዓመት ልንቆይ እንችላለን። እሱ የሚያስነሳን መቼ እንደሆነ የሚመጣ መቼ እንደሆነ ስለማናውቅ የቆዩም አሉ 1000 ዓመታትን። ግን እንደ ልጇ ትንሣኤ ነው የሚነሱት። ምን ማለት ነው? ቢያንስ አሟሟታቸው ከክርስቶስ ሞት በፊት እንኳን ቢሞቱ አሟሟታቸው ለሲኦል ቢሆንም ለምሳሌ አዳም ልጆቹ በሙሉ ባሉበት በመቃብራቸው ሞታቸው ተቀየረ ባሉበት። እና ዋናው ምስጢር ደግሞ እመቤታችን የያዘችው ስጋ አዳም ከመበደሉ በፊት የነበረውን ንጽሐ ጠባይ ይዛ ነው የተገኘችው የተገለጠችው ስለምንል የወደቀ ስጋ ነው የሷ ስንል የሚያበላሸው ይሄንን ነው። አዳም ከመውደቁ በፊት የነበረው ባህሪ ነው ያላት። ምን ማለት ነው? ኃጢአት የሚስማማት ግን ያልበደለች ሴት ተገኘች ብለናል። ስለዚህ የወደቀ ስጋ ነው የያዘችው ማለት ወደዚያ ሄዶ ያበላሽብናል። ስለዚህ አሁን ምንድነው መባል ያለበት? ይሄ ምናልባት ወንድሞቻችን ኮራፕቲብል የሆነ ቦዲ አላት፣ ነገር ግን ይሄ ኮራፕትድ አልሆነች፣ ኃጢአት አልነካትም። ውድቀት የሚስማማው ስጋ እንጂ የወደቀ ስጋ እሷ ውስጥ እንደሌለ ማወቅና ማሰብ ይገባል ማለት ነው። በጣም መልካም። ስላስተማሩን በጣም ቃልዎት ያሰማልን፣ እግዚአብሔር ያክብርልን። አብዛኞቻችን እንደተመለሰልን ተስፋ አድርጋለሁ። ከዚሁ አያይዘን ግን ድንግል ማርያምን አቀባ የሚለው ትርጉም ከሞት ነው ወይስ ከኃጢአት ነው የሚለውን ጥያቄ ያነሳለሁ። አየጂ በነገራችን ላይ የእመቤታችን ጉዳይ በጣም ድንቅ የሚሆነው ለምን መሰለህ? ልክ በኋላ ላይ ስትወልድ የመውለዷ ነገር ድንቅ ነው ወይም ደግሞ ልዩ ነው እንዳልን ሁሉ የተፈጥሮንም ነገር ልክ እንደዚሁ የመጣችበት መንገድ በጣም ልዩ ነው እንላለን። እና ከመጀመሪያው ከጽንስ ጀምሮ መንፈስ ቅዱስ ጠበቃት ብለን ስንናገር እንዴት ሊሆን ይችላል ብሎ ሰው የሚደነቀው ለዚህ ነው። በኋላም እኮ የተደረገው ነገር በማንም የተደረገ አይደለም፣ ለማንም የተደረገ አይደለም።
ስለዚህ ነገረ ማርያም ያጠና ማንኛውም ሰው የእግዚአብሔር ድንቅ ስራ ወይም ደግሞ ልዩ የሆነ ነገር እዛ ውስጥ እንዳለ አምኖ መግባት አለበት። በሰውኛ አስተሳሰቡ የማይከናወኑ ነገሮች ዘእንበለ ዘር መጽነስ፣ ዘእንበለ መውሊዲት መውለድ፣ ከድንግልና ጋር ወተት ማመንጨት፣ ለሴቶች የማይቻለው ነገር በሙሉ እመቤታችን ላይ አለ። ይሄ ደግሞ እግዚአብሔር በልዩ ልዩ በስነ ፍጥረታትም ላይ ስንመለከት እኮ በጣም ልዩ የሆነ ነገር ታያለ። አሁን ከመሬት ውስጥ የውሃ ምንጭ ሲመነጭ የምትመለከት ፍልቅ ብሎ ሲወጣ ከአፈር ውስጥ ነው የሚወጣው፣ ግን ደግሞ ኩልል ያለ ጥርት ያለ ሆኖ ነው የምታገኘው። እና ከአፈር መውጣቱ ጥራቱን አይቀንስበትም። አይተዋል። ኋላም አፈር ላይ ተኛው፣ ግን አፈሩ ከስር ነው፣ ከውሃው ጋር ምንም ቅልቅል የለም። ይህ እግዚአብሔር ጥበብ። እመቤታችንም ልክ እንደዚያው ነው። ጭቃ ውስጥ ነው የወጣችው። ያም ደግሞ ከአዳም ገላ ማለት ነው የወጣችው፣ ግን ደግሞ ንጽሕት ናት ብለን ነው። እኔ በጣም የሚገርመ የባቢሎን ምድጃ ውስጥ ስትገባ የእቶነ እሳት ውስጥ ስትገባ 3 ደቂቅ እሳት ውስጥ ናቸው አይደል? ግን የእሳቱ ወላፈን ልብሳቸውንም እንኳን አላጠቆሩም ይላል። እንዴት እሳቱ እንደዛ ማድረግ የማይችል ሆኖ ነው እንዳትል፣ ሊጥሏቸው የቀረቡ ሰዎችን ወላፈኑ ገሏቸዋል ይላል፣ በልቷቸዋል። አሁን አይተሃል፣ እሳት ውስጥ ገብቶ ጥላሽት ካላገኘህ፣ እሳት ካለበላህ፣ እመቤታችን እስከ አዳም ገላ ውስጥ ንጽሕት ሆና ወጣች፣ በደሉ አላረፈባትም ብንል ምን ሆኖ ነው? ስለዚህ ወደ ምን እንመጣለን ማለት ነው? አንተ ወደ አነሳው ጥያቄ ስንመጣ ምንድን ነው የሚሆነው? ከምን ጀምሮ ጠበቃት? ከማህፀን ጀምሮ ነው የጠበቃት። ከምን ጠበቃት? ከኃጢአት ነው። ምክንያቱም አሁን ላልካቸው ነገሮች ሙሉ እኮ ምንጩ ኃጢአት ነው። ሞት ብትል፣ መቃብር ብትል፣ በምጥ መውለድ ብትል፣ ሌላም ነገር ብትዘረዝር ምንጩ ኃጢአት ነው። እና ከኃጢአት ጠበቃት ካል ጨረስን እኮ እዛ ላይ ሌሎቹን ነገሮች በሙሉ የለባትም ማለት ነው። ምክንያቱም ሌሎቹ በቅጣት የመጡብን ናቸው። ቅጣቶች እኮ ናቸው። በኃጢአት ምክንያት የተጣለ ቅጣት ነው። ስለዚህ ክርስቶስ እንዳደረገ አድርጋለች። ሲጀመርም የአዲሱ ዓለም መገኛም ናትና እመቤታችን አዲስ ሰው ናት ብለን እናምናለን። ክርስቶስ ዓለምን አዲስ ካደረገው በኋላ ደግሞ የምንሞት ወይም ደግሞ በዚህ የምንያዝ ሁላችንም ያ ነገር ወይም በቅጣት ምክንያት የመጣው ሞት አለብን ብለን አናምንም ማለት ነው። ቀድሞ እኮ ሞት የሚናፈቅ አልነበረም አይደል? አሁን ግን የሚናፈቅ ሆኗል። ለምን? ሞት ሰናይ ሆኗል ማለት ነው። አሁን ሞት 2 አይነት ነው። ሞት ሰናይ፣ ሞት እኩይ እንለዋለን። ሊቃውንቱ ሞት ሰናይና ሞት እኩይ ያለ ብለው ነግረውናል። ሞት እኩይ ማለት የብሉይ ኪዳኑ ሞት ነው፣ ያለ ክርስቶስ በነበርንበት ዘመን። ሞት ሰናይ ማለት ደግሞ በሐዲስ ኪዳን ያለን ሰዎች የምንሞተው ሞት ነው። ይሄ ለአክሊለ ሕይወት የሚያበቃ ነው። የጽድቅ አክሊል ተዘጋጅቶልኛል ብለን እርግጠኞች ሆነን የምንሞትበት የምንወሰድበት ሞት ነው። ከዚህ የተነሳ እንደውም አረፈ እንላለን እንጂ ሞተ ብለን ማንናገረውም ለዚህ ነው ለማለት ነው። እኔ ታስሞር በዚህ የሚጨምሩት ሀሳብ በእርግማን ምክንያት ከመጡ ነገሮች በሙሉ እንደ እርግማን እሷ ላይ እንዳይደርሱ አርጎ ጠበቃት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ነው የምታምነው። በነገራችን ላይ አንዳንድ በግል የተጻፉ መጻሕፍቶችን በማየት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አድርገው ሌሎቹ እንዳይወስዱት መጠንቀቅ ያስፈልጋል። ከዚህ በተለየ መንገድ አንጽሐ ብለው የሚያምኑ የጻፉ ሰዎች አሉ። ማለት አነጻት ቅዱስ ገብርኤል ሊያበስራት በመጣ ወይም ባበሰራት ጊዜ ከኃጢአት ንጽሕት አደረጋት አነጻት ብለው የሚያምኑ አሉ። አንጽሖ ሥጋሃ አደረ ላይ የሚልም ጥቅስ የሚሉ ጥቅሶችም እንሰማለን። እሱ እኛ አንጽሖንም ከዛው ከማህፀን ጀምሮ የምንተረጉመው ነው እንጂ ቅዱስ ገብርኤል ሲያበስራት አይደለም። ልናገረው የፈለግኩት የራሳቸውን መረዳት የጻፉ ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያን አለች ማለት አይደለም። ሰዎች በግል ብዙ ሊናገሩ ሊጽፉ ይችላሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የመጣችበት መሰረተ ትምህርቷ ግን እሱ አይደለም። በሌላ መልኩ በግብፅም ያሉ አንዳንድ አባቶችን በመጥቀስ እንደዛ የሚሉ አሉ። እኔ አሁን እንኳን የኢትዮጵያ ይቅርና የግብፅም ከማን ጀምሮ የሚለውን ማየት በጣም አስፈላጊ ነው። አሁን አቡነ ሽኖዳ ይህን ቢሉ የአቡነ ሽኖዳ ተጽዕኖ ሌሎች ጳጳሳትም ላይ አርፎ ይህንን ቢያምኑ ከየት አመጡት ብሎ ወደ መሰረቱ መሄድ ነው። አባቶቻችን ሐዋርያት፣ አባቶቻችን ሐዋርያውያን አበው ምን አሉ፣ ምን አስተማሩ፣ ከዛ በኋላ የተነሱ ሊቃውንት ምን አሉ የሚለውን ማየት እንጂ አሁን ከዚህም በኋላ ሌሎች ብዙ ሰዎች ይጽፋሉ፣ ይናገራሉ። በጋራም ሆነው እንደ ግለሰብም ሊጽፉ ይችላሉ። እነሱ ያመጡትን ትምህርት እንደ ግል አድርጎ ምንድነው እንደ ተቋም ወይም እንደ አድርጎ ማየት አስፈላጊ አይደለም። እኔ አንድ ቃል ለመጨመር ቅዱስ ኤፍሬም እመቤታችንን በታቦት እየመሰለ አመስግኖታል እንደሚታወቀው። ቀጥሎ ግን ቅዱስ ጳውሎስ
በዕብራውያን መልእክቱ ላይ ያለው ድንቅ ነገር ነው። ዕብራውያን ምዕራፍ 9 ቅዱስ ጳውሎስ ሲዘረዝር 7 ጀምሮ አካባቢ ይመስለኛል ቁጥሩን እንዳልሳሳት ምዕራፉ እርግጠኛ ነኝ 9 ላይ ቢመለከቱት በዚያኛው መቅደስ ታቦት ነበረ፣ የወርቅ ማዕጠንት ነበረ፣ የአሮን በትር ነበረች። ከቁጥር 1 ጀምሮ ነው ይሄ ነበረ እያለ መና ነበረ፣ መሶበ ወርቅ ነበረ እያለ ይዘረዝር። ታቦት ነበረች ይልና ቁጥር 10 ላይ ይህም ይመጣ ዘንድ ላለው ለአሁኑ ዘመን ምሳሌ ነው ይላል። ታቦት እመቤታችን ናት። በውስጡ ያለው ጽላት ደግሞ ኢየሱስ ክርስቶስ ነው። ብዙ ጊዜ በተለምዶ ያው ታቦቱንም ጽላቱ አንድ ላይ ብለን አንድ አድርገን እንናገራለን። እና ታቦትስ እንዴት ነበር የሚሰራው የሚለውን ለመናገር ፈልጌ ነው። ታቦት የሚሰራው ከማይነቅዝ እንጨት ነው አይደለ? ቃል በቃል ሙሴን እግዚአብሔር ያለው ከማይነቅዝ እንጨት፣ በእኛ አነጋገር በትርጓሜው ሸምሸር ሰጢር ይለዋል። የማይነቅዝ እንጨት ነው ዞሮ ዞሮ። እና ታቦቱ መንቀዝ የማይጀምረው እንጨቱ ማለት ነው። ይሄ ዛፉ መንቀዝ የማይጀምረው ወይም ደግሞ የማይነቅዝ የሚሆነው ለታቦት ተብሎ ከተቆረጠ በኋላ ነው እንዴ? ገና ሲበቅል ነው አይደል? ከእንጨት መርጦ ለታቦት የተባለው እና ታዲያ እንደዛ ነው። መጀመሪያም ንቅዘት የሌለበት በቃ የማይነቅዝ የማይበሰብስ የሚሆነው ለታቦት ተብሎ ሲዘጋጅ አይደለም፣ ቃል ሲጻፍበት አይደለም። ገና ሲበቅል የማይነቅዝ ነው። እመቤታችንን የመስሉበት ተለይቷል። የዛፉ አይነት ተለይቷል ማለት ነው። ተለይቷል። እና እመቤታችንን የሚመስሉበት ድንቅ ነው ያልኩት ለዚህ ነው። ይህ ለአሁኑ ዘመን ምሳሌ ነው የሚለው ታቦቱ የእመቤታችን ምሳሌ ከሆነ እንግዲህ ተመልከት። እመቤታችን ንጽህናዋ ክርስቶስ በማህፀኗ ሊያድር ገብርኤል ሲላክ አይደለም የሚጀምረው። ገና ከሐና ማህፀን ከኢያቄም ማብራክ ጀምሮ ንጽሕት ናት። ወደኋላም ብትሄድ ከመጀመሪያው ቅድም እንደተባለው ንጽሕት ሆና ነው የምትጠበቀው። ታቦቱ የማይነቅዝ የሚሆነው ጠንካራ የሚሆነው ለታቦትነት ሲቆረጥ አይደለም፣ ቃል ሲጻፍበት አይደለም፣ ከጥንት ጀምሮ ነው። እና እመቤታችን ምሳሌዎቿን በሙሉ ብናየው ሊቃውንት የመሰሉበት ነገር እጅግ ድንቅ ነው። እና ምንም እንኳን አሁን በዚህ ዘመን ያን ያህል አከራካሪ ባይሆንም ጉዳይ ማለት ወይ ዝም ብለዋል ይሄንን የሚሉ ሰዎች ወይ ደግሞ ገብቷቸዋል ማለት ነው እንጂ ይሄ አንጻሐ የሚለው ነገር በእኛ ቤተክርስቲያን የሚታወቅ አይደለም ማለት የሚታመን አይደለም ማለት ነው። አቀባ ግን ያው እንደተባለ ሰዎቹ ቢሉም ቤተክርስቲያኒቱ የምትለው አይደለም። ቤተክርስቲያኒቱ በፍጹም እንደዛ የምታምነው አይደለም። አቀባ መንፈስ ቅዱስም ከእናቷ ማህፀን ጀምሮ ጠበቃት የሚለውን ነው። ድንግል ማርያም አዳም ከመፈጠሩ በፊት በአምላክ ሕሊና ታስባ ትኖር ነበር የሚለውስ አስቀድሞ አዘጋጅቷት ነው? ከመሆኑ አስቀድሞ የሚሆነውን ነገር ያውቃል አይደል? ምንድነው እግዚአብሔር የእግዚአብሔር ባህሪ ነው ይሄ። እንደዛ የሚያውቅ ከሆነ የሚፈጥረው ሰው ምን እንደሚሆን ያውቃል። አዳምም እንደሚያነሳው ያውቃል ማለት ነው። አሁን አንተ ሐኪም ቤት ከመሄድ በፊት ሐኪሙ ያንተ በሽታ ምን እንደሆነ አያውቅም። ለበሽታዎች ሁሉ ብዙ መድኃኒት ያውቃል። ከዚያ ይመረመርና ያንተ በሽታ ከሚያውቃቸው መድኃኒቶች መካከል አንዱ ሊያጠፋው የሚችል ሆኖ ሲገኝ ያችን መድኃኒት ስዶ ያመጣል አይደለ? አንተ ከመምጣት በፊት ያችን መድኃኒት ያውቃታል የሚባለው ያውቃታል። ግን አንተ ከመጣ በኋላ ለዚያ እንደተስማማ ያደርጋታል ማለት ነው። እግዚአብሔርም ለአዳም አስቀድሞ እመቤታችን ለመድኃኒትነት እንደሚጠቀማት ያውቃል ማለት ነው። ዓለም ሳይፈጠር በፊት በአምላክ ሕሊና ታስባ ትኖር ነበር የተባለችው ለዚህ ነው። ሁሌም ስትፍለቀለቅ ስትታስብ ትኖራለች። ከዛ በኋላ ከተነገረው በኋላማ አዳምም እኮ በልቡ ይዟት ኖራ ያስባት ነበር። ገና ግን በእግዚአብሔርም ዘንድ አስቀድማ ታውቃ ትኖር እንደነበረ ነው የሚያሳየው። ቀሌምንጦስ እንደውም ሶበስተ ኢኮነት ዛቲ ቅድስት የሚፈጠርክቦ ለአዳም የሚለው የቅዱስ ጴጥሮስ ተማሪ እሷ ባትኖር አዳምንም ባልፈጠርኩት ይላል። ያ ማለት ቀድማ መታወቋ። ይሄ ማለት አንዳንድ ሰው ደግሞ እንግዲህ ውስብስብ ነገር ሊያስብ ይችላል። የአዳምን መሳሳት ያውቅ ነበር፣ እየተሳሳተ ሊሳሳት እንደሚችል እያወቀ እንዴት ዝም አለው ምናምን። ባጭሩ ሊባል የሚችለው እግዚአብሔር የነጻነት አምላክ ነው። የሚጎዳውንና የሚጠቅመውን አእምሮ ሰጥቶታል። አትብላ ብሎ በቃል ነግሮታል። ይህንን ጥሶ መሄድና ይህንን ቃል ማክበር የአዳም ድርሻ ነው እንጂ አዳም እንደሚወድቅ አውቆ እግዚአብሔር መድኃኒት ሰራ። የጤና ፖሊሲያችን እንግዲህ አሁን ባላቅም የቆየው ቅድመ መከላከል ይባላል አይደል? እንደዚያ ነው። እኔ እንደውም እኮ እውነት ለመናገር ወደ ጽድቅ ያደላ ይመስለኛል እግዚአብሔር። ማለቴ በብዙ ነገሮች ስታየው ወደ ጽድቅ እንድንሄድ በጣም እንትን ያለን አድልቶ የጠበቀን ነው የሚመስለው። ያ ማለት ለምን መሰለ እንደዚያ ምን አንደኛ በቃል ተናግሯል። ይህም ብትበላ የሞት ሞትን ትሞታለህ ብሎ ነግሮታል። ሁለተኛ ደግሞ አዋቂ የሆነ አእምሮ ሰጥቶታል።
ሶስተኛ ደግሞ በመላእክት ያስጠብቀዋል። እንዲህ እያልክ ስትሄድ የሰው ልጅ ዛሬ ራሱ ማለት ዛሬ ስንመለከተውን ጠባቂ መልአክ አለህ፣ ጠባቂ ካህን አለህ፣ መምህራን አሉህ፣ ያስተምሩሃል፣ መጻሕፍት አሉ፣ ይመክሩሃል፣ ስነ ፍጥረት አለ። እንዲህ እያልክ ስትሄድ ወደ 7 የሚጠጉ አንተን ጠብቀው የሚይዙ ነገሮች አሉ። ከዚያ ወጥታ አምልጠህ ብትሄድ ነው ምናልባት ኃጢአት ሊያገኝ የሚችለው ማለት ነው። በጣም መልካም። እዚህ ሀሳብ ላይ ምንድነው ክርስቶስ በፈቃዱ ሞቷል እንላለን። ድንግል ማርያምስ በፈቃዷ ነው የሞተችው? እመቤታችን ቅድስት ድንግል ማርያም ሰው ናት፣ እንደ ሰው ነው የሞተችው። አልሞትም አትልም እኮ ግን አልሞትም ብላለች። አልሞትም ብላ እንደተከራከረች መጽሐፍት ይናገራሉ። ኧረ ተው፣ እሱ ሰዋዊ አገላለጾች አሉ። በነገራችን ላይ አሁን እመቤታችን እንዴት ሞትኩ እንዴ? ለእሷ ሞት ክብር እንደሆነ ከኛ በላይ እሷ ታውቃለች። ስለዚህ ድንግል ማርያም በፈቃዷ ሳይሆን ሰው ስለሆነች በፈቃድ የሚለው በነገራችን ላይ ኢየሱስ ክርስቶስማ የተወለደውን በፈቃዱ ነው። በፈቃዷ ነው እሷ ሰው የሆነችው አይደለች። ማንም በፈቃዱ ሰው የሆነ የለም ከሱ በስተቀር። እሱ ሰው የሆነበትም ዓላማ ልዩ ነው፣ የሞተበትም ዓላማ ልዩ ነው። ራሱን የቻለ መንገድ አለው። የሞተው ሞት በፈቃዱ ነው ስንል ልክ እንደ ልደቱ ምንም የተለየ ነገር አይሆንም። በፈቃድ መሞት የእሱ ብቻ ነው። ለሞት የሚያበቃ ፍርድ አልተገኘበትም አይደል? የዛን ቀን ለምን መሰለ እንደዚያ ሆኖ ለቅጣት ተብሎ የሚሞት አልነበረም ማለት ነው ክርስቶስ። እንደውም ቅዱስ ጴጥሮስ ስለ ጻድቅ እንኳ የሚሞት በጭንቅ አንድ ይገኝ ይሆናል አይደለም የሚለው፣ ስለ ኃጥአን የሚሞት ግን አንድ እሱ፣ ስለ ሁላችን ስለ ኃጢአተኞች የሚሞት ግን አንድ እሱ እንደተገኘ ይነግረናል። የክርስቶስ ሞት እንግዳ ሞት የሚጀምረው ከክርስቶስ ነው። ከዛ በኋላ ሁላችንም እንሞታለን። በፈቃዳችን አይደለም። እመቤታችንም ልክ እንደዛው በፈቃዷ ነው ብላ ቤተክርስቲያን አታስተምር። ማንኛውም ሰው እንደሚሞት ነው የሞተችው ማለት ነው። ዋናው ነገር ግን ያለ ፈቃድ መሞት የኃጢአት ውጤት ነው የሚለውን ማረም ነው። ምክንያቱም እንዲያው ሀሳብ አሁን ሲነገር ስለመጣ በሌላ መልኩ በፈቃድ እንሙት ያሉ አሉ። ለምሳሌ የካቲት 8 ላይ የምናየው ሞትን የተመኘ በፈቃድ ልሙት ያለ ሽማግሌው አረጋዊ ስምዖን ይዜስ ተስዕሮ ወይም ሰዓሮ ለገብርከ አሰናብተኝ ልሙት ማለት እኮ ቅዱስ ጳውሎስ ለሄድ ወደ ክርስቶስ እናፍቃለሁ ሞትን እኮ አሁን ከነዚህ እመቤታችን እንደው እነዚህ ሞት ገብቷቸው ሊሄድ ሲሉ እመቤታችን የማይገባት ይመስለናል። ነገር ግን ቅድም እንዳለው ከክርስቶስ አንጻር የሚመዛዘን አይደለም። እሱ ስልጣነ መለኮት ነው። እመቤታችንም ትሁን ሌሎቹ ቅዱሳን ደግሞ ምንም እንኳን በቅድስና የሷ የተለየ ቢሆንም ክብራቸው ይለያያል። ግን ሞትን አሜን ብሎ መቀበል ግን የሰዎች ፈቃድ ነው ማለት አይቃወሙም። ያ ማለት ከክርስቶስ ጋር የምናነጻጽረው አይደለም፣ ግልጽ መሆን ያለበት። ግን እንኳን እመቤታችን ሌሎችም ሞታቸውን አልተቃወሙም። ምናልባት ሞትን ተቃውማለች ከሚለው ከቅድሙ ሐሳብ ጋር እንድታስበው ብዬ አብሮ ሰው እንዲረዳው ብዬ ነው። ይሄን ለማለት ነው። በጣም መልካም። እዚህ ላይ ስንናገርኛ ሞታችንን አስቀረልን፣ ሞታችንን ሻረልን፣ ሞታችንን በሞቱ ሻረ ብለን እንናገራለን። የትኛውን ሞት ነው ያስቀረልን? እንደ ቀደመው ዘመን ዛሬ ላይ ቅዱስ ጴጥሮስ ቢነሳ ወመቃብሩን ያለው ባህቤ ነው፣ መቃብሩን በእኛ ዘንድ አለ አይደል ያለ ስለ ዳዊት ሲናገር አልተነሳም። ሞትን ድል አድርጎ ይነሳ ዘንድ አልተቻለውም ማለት እኮ ነው። ተስፋ ትንሣኤም የለውም። ከክርስቶስ በኋላ ነው ተስፋ ትንሣኤም የሚኖረው። ስለዚህ ዛሬ የምንሞተው ተስፋ ትንሣኤ ይዘን ነው። ሞቶ ሙሰለ ጻድቃን ህይወቶ ሞቱ የምንለውም ለዛ ነው። የጻድቃን ሞት ህይወት ነው ብለን የምንናገረውም ለዛ ነው። ሞትስ ቢሆን ለኛ ጥቅም በመበስበስ ተዘርተን ባለመበስበስ እንነሳ ዘንድ፣ በአሮጌ ስጋ ተዘርተን በሐዲስ ስጋ እንነሳ ዘንድ ስለምንፈልግ ናፍቀን የምንሞተው። እንደውም ስንነሳ እኮ ምንድነው 30 ዓመትና የ15 ዓመት ብለን አይደል በሴትና በወንድ የምንናገረው። አይነ ስውር የነበረው አይናማ ሆኖ፣ አንካሳ የነበረው ደህና ሆኖ፣ እንደሸት ተፈልፍለው እንደ ዘንግ ተመልምለው ጻድቃን ይነሳሉ ብለን ነው የምናገረው። እና ምንድን ነው የቀረልን ካልን የቅጣት ሞት ቀርቶልናል። ከዛ ደግሞ ገሃነም የምታወርደዋ ሞተ ነፍስ የምትባለዋ ደግሞ ቀርታልናለች። ከመቼ ጀምሮ? ጌታ ነፍሱን ከስጋው ሲለይ አባ አማሐጽን ነፍሴ ውስጥ ሄደከ ነፍሴን በእጅ አደራ ሰጣለሁ ብሎ ከተናገረባት ጊዜ ጀምሮ ጻድቃን በቅጣት ወይም ወደ ዘላለም እሳት ሊላኩ አይችሉም ማለት ነው። በዚያ መንገድ ነው ያው ሰው የሚሳሳተው። ግን ያው መነሻውን በማየት ነው መድረሻውን ባለማየት። መነሻው የአዳም ኃጢአት አይደለም የሞት ሞትን ትሞታለህ የሚለው። አዳም ኃጢአት ሰራ፣ ሞት በኃጢአት ምክንያት መጣ። በኃጢአት ምክንያት ከመጣ በኋላ በኃጢአት አስቀጠሉት። ችግሩ የሚፈጠረው ይሄ ነው። ክርስቶስ ላይ ያ የኃጢአት ሞት
እንደቀረ ወይም ደግሞ መቀረ ማለት ሞቱ አልቀረም፣ አሟሟቱ ግን ተቀየረ ማለት ነው። በሌላ አነጋገር ይቺ ጽዋ ከኔ ትለፍ አለ እኮ በቃ ያችኛዋ ሞት ቀረች። ይቺ ጽዋ ከኔ ትለፍ ማለት ወይም ደግሞ ሊቃውንቱ በኔ ትለፍ ይሉታል ሊቃውንቱ። በኔ ትለፍ ማለት ይሄ ፈርሶ በስብሶ መቅረቱ፣ በቁራኛ መሞቱ፣ በቅጣት መሞቱ። አሁን ክርስቶስ ይሙት ይሙት ብሎ ሰዎች ፈረዱበት፣ አጋንንት የፈረዱበት፣ በአዳም የፈረዱበት የኃጢአት ሞት ቀረ። አሁን በክርስቶስ በኩል ያለፈልን ጽዋ አለ። ያመራራው ጽዋ አልፏል፣ ያመራራው ሞት አልፏል። እና መነሻውን አይተው ሰዎቹ ዛሬም ድረስ የምንሞተው ቅጣት ስለነበረ ነው። የአዳም ልጆች ያ የወደቀው የአዳም አይደለም፣ እንደ አዳም አንሞትም። ቅድም እንዳልኩት የምንሞተው በቃ እንደ ክርስቶስ ነው። ስለዚህ መነሻውን አይተው መድረሻውን እንዳይረሱት ነው። ስለዚህ ሁላችንም የምንሞተው ክርስቶሳዊ ሞት ነው። ያመኑት የተጠመቁት ማለት ነው። እዚጋ ልዩነት አለው። ወዶ በፈቃዱ የሚሄደው ደግሞ በኃጢአት ሞት ሊሞት ይችላል። ቅዱስ ጳውሎስ በክርስቶስ የሚሞቱ አይደለም ይለው? በክርስቶስ የሚሞቱት ናቸው የክርስቶስን ሞት እንጂ ዝም ብሎ ሞት ቀረ ልንለው አንችልም። ሰው በራሱ ኃጢአት ወደሚሄድበት ሊሄድ ይችላል። በሞትም ቢሆን እንደው በህይወትም ቢሆን ማንም በክርስቶስ ምን አወረሰን ነው? አሁን አዳም ምን አወረሰን ብትል እኮ ቅዱስ ጳውሎስን አዳም ምን አወረሰን ብትለው ሞት ይላል። በከመ በየጋያዱ ተኮነነ ኩሉ። አሁን ይሄ ሮሜ 5 ላይ ያለው ከቁጥር 10 ጀምሮ በተለይ ምን አወረሰ ብትለው ሞትን አወረሰ። ክርስቶስስ ምን አወረሰ ብለህ ደግሞ ምን አወረሰን ብለህ ብትጠይቀው ጳውሎስን ህይወትን አወረሰን ነው የሚለው። ይሄ ማለት ምን ማለት ነው? ሞት ህይወት ሆኗል ይለውን ነው የሚያሳይ። መረሳት የለበትም እነዚህ ሁለቱ ንጽጽሮች። በተለይ ሮሜ 5 ላይ በአንዱ ሞት በአንዱ አዳም ሞት በሁላችንም ላይ መጣ፣ ነገሰ። ክርስቶስስ አዳም ያመጣውን ሞት መለሰው፣ ህይወት አደረገው። ስለዚህ ለምን አዳም ላይ ተለጥፈን እንቀራለን? ወደ አዲሱ አዳም መምጣት አለብን። ለዚህ የአዳም ቅጣት አይደለም እኛን እየገደልን ያለው ሰውነት ነው። ወደ አዲስ አሁን እመቤታችንን ፈለሰትን ዘይበል ያበይ ይበል የሚላት ለዚያ ነው። ከሚያረጀው ወይም ካረጀው ኃላፊ ጠፊ ከሆነው ዓለም ወደማያልፈው ሄደስ ነውና መሸጋገሪያችን ነው ለማለት ነው። በዚህ አያይዘን መርገማችን ቀርቷል ብለን የምንናገር ከሆነ ለምንድነው ታዲያ ከመበደሉ በፊት የነበረውን የአዳም ሕይወት ለምን አልተሰጠንም? በገነት መኖርን፣ የጸጋ ልብስን ለብሰን መኖርን፣ እነዚህ ነገሮች በክርስቶስ ለምን ይሄ ወደዛ አልተሰጠንም? የኛ መኖራችን ለምን ገነት ሳልሆነም? አንተ በቃ የጓሮ አትክልት ያለበት ቦታ መኖር ነው የፈለገው። ሽንኩርት መሸመት ሲሆነች አሁን ይሄ እኮ እውነት ለመናገር በዛ ፋንታ የተተኩልንን ነው የምናየው እኛ። በዕፀ ሕይወት ፋንታ ስጋው ደግሞ ተተክቶልናል። በገነት ፋንታ ክርስቶስ ተተክቶልናል፣ ወይም ድንግል ማርያም አለበለዚያም ቤተክርስቲያን ተሰጥተውናል ብለን እናምናለን። ከጎኑ የሚፈሰውን ደም እየጠጣን ከጎኑ በፈሰሰው ውሃም እየታጠብን ንጹህ እየሆን እንኖራለን። ባጭሩ ምንድን ነው? በልክ እንደ አራቱ አፍላጋት አራቱ ወንጌላውያን ተሰጥተውናል አሁን እና ገነት ውስጥ ካለው ነገር ምንም አልቀረብንም። የጎደለብን ነገር የለም። ለምን? አራቱ አፍላጋት ቅዱሳት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ናቸው ብለን ካመን ዕፀ ሕይወት ደግሞ ክርስቶስ ነው። አራቱ አፍላጋት የሚመነጩት ከዕፀ ሕይወት ስራ አይደል? ከክርስቶስ ነው። እነዚህ ደግሞ መጻሕፍቱ የተገኙት ወይም ደግሞ ሕገ ወንጌል ራሷ የተሰራችው ከክርስቶስ ነው ብለን እናምናለን። ከዚያ ደግሞ የሕይወት ዛፍ ክርስቶስ እሱ ራሱ ምግብ ሆኖ ተሰጥቶናል። እንዲያውም የተሻለውን ዕፀ ሕይወት የሕይወት ዛፍ አሁን አግኝተነዋል ብለን እናምናለን። ለምን? በገነት ያለችው የሕይወት ዛፍ መለኮት የተዋህዳት አይደለችም አይደል? የተፈጥሮ ናት፣ የዕለተ ሰሉስ ፍጥረት ናት፣ አዲስ አይደለችም። ይሄኛው ግን ልዩ ነው። እርግጥ ነው በዕለተ ሰሉስ ነው የተወለደው። ይሄም ክርስቶስ የተወለደው በዕለተ ሰሉስ ስለሆነ በዕለተ ሰሉስ የተወለደው ክርስቶስን ስንበላው መለኮት የተዋህደውን ስጋና ደም ነው የምንበላው እና ክብሩ እንደውም አደግ ያለ የተለየ ልዩ ክብርና ልዩ ጸጋ ያለውን ክርስቶስን አግኝተናል ነው። በመንፈሳዊ ዓይን ስናየው ነው ግን ይሄ እንጂ በሌላው መንገድ ስንመለከተው አዳም ከነበረበት ከቀደሙ ቦታ ፈቀቅ አላደረገንም። ምክንያቱም የክርስቶስም ዓላማው ይህንን መለወጥ አልነበረም፣ ሕይወታችንን መለወጥ ነው እንጂ ኑሯችንን ቦታ መቀየር አልነበረም። ግን ነግሮናል። እመጽእካይ ወእመጽአክሙ፣ ዳግመኛ መጥቼ እወስዳችኋለሁ። አህውር ከማስተዳሉ ለክሙ መካነ ምዕራፍ ነው የሚለው። ይሄ ቦታ ላዘጋጅላችሁ እሄዳለሁ ብሎ ግን ነግሮናል። ከዚህ የተነሳ በቅዱስ ወንጌል በተገባው ቃል ኪዳን መሰረት መጥቶ እንደሚወስደን እናውቃለን። ኋላም ሐዋርያት ከሰማይ ስትወርድ ተዘጋጅታ ያዩት ደግሞ ሌላ ዓለም አለች፣ አዲስ ሰማይና አዲስ ምድር። እንዲያውም አዳም ራሱ እዛ ውስጥ የኖረ አይመስለኝም። እዛ አይደለም የኖረው። አዲስ ሰማይ አዲስ ምድር እንደገና ለእኛ የሚሰጥ ይመጣል ብለን እናምናለን። እሱ ደግሞ
አሁን በገባነው የእምነት ቃል ኪዳን መሰረት የሚሰጠን ስለሆነ አሁን ራሱ ገብተናል ብለን እናምናለን። ለምን? በክርስቶስ ያመን ስለሆን ማለት ነው። ያ እንዲሰጠን አሁን መያዣውን ስለተቀበልን ነው። ቀጥሮናል፣ ይመጣል። የሰርግ ቀን አለ፣ የዛ ቀን እንዋሃዳለን ብለን እናምናለን። እስከዚያ ቀን ድረስ በዚህ ባለንበት ስፍራ እንቆያለን። የምንቆየው ግን እንዳልታጨች ወይም ተስፋ እንደሌላት እንግዲህ ተመልከት። እናቷ ቤት ያለች ያልታጨች ሴትና እናቷ ቤት ሆና ግን ታጭታ ሙሽራዋ የምትጠብቅ ሴት ልዩነት የላቸው? ልዩነት አላቸው። ማጫ ተቀብላለች፣ መያዣውን ይዛ አረጋግጣለች። ስለዚህ ሙሽራዋ ይመጣል ማለት ነው። ይቺ ሀገር ገና አልታጨችም፣ ለመታጨት ነው እያሰበች ያለችው። መያዣም የላትም። ለማንኛውም ወንድ ልትሆን ትችላለች ማለት እኛ አሁን መያዣው ተሰጥቶናል። ያ ማለት ክርስቶስ ይመጣል፣ እንጠብቀዋለን ማለት ነው። እየጠበቅነው ነው ያለነው። የሰርጉ ቀን ሲሆን ለመዋሃድ ነው እየተጠባበቅን ያለን እንጂ እንዲሁ አይደለም ዝም ብለን የተቀመጥነው ለማለት ነው። ስለዚህ አሁን ክርስቶስ ገነትን ሊሰጠን እንደሚችል እናምናለን። መቼ እንደሚሆን ነው የማናውቀው። ስለ ገነት ስናስብ መቼ እንደምንሞት አናውቀውም። በምግባር አንኑር አናውቀውም። ዝም ብሎ የሞተ ሁሉ አይሄድም። ስለዚህ እነዚህ ሁለት ነገሮች እርግጠኛ አይደለንም። በምግባር መኖራችን ከእሱ ጋር መኖራችን፣ ሁለተኛ መቼ የሚለውን መጨረሻችንን አናቅም። ግን ገነትን እንደሚሰጠን እናምናለን፣ እንደሚያወርሰን ከእሱ ጋር ከኖርን። ከእንደውም የበለጠ ተሰጥቶናል ማለት እንዴ! በጣም እንደውም አንድ ባለቅኔ ያሉት የበለጠ የሚለውን እኔ ባለቅኔው ማን እንደሆኑ አላስታውስም። አንዷ ዜማ አለ በለሰገነት ለአዳም ሔዋን መቴሮቶ መንክረ ልደት አምላከ መንገሌሆሙ ሰሃብ የሚል ባጭሩ የአዳምና ሔዋን ዕፀ በለስን መብላታቸው ድንቅ የሆነ አምላክን ወደ እነሱ ሳበው እያለ ይመጣና አምላክን ሰው አደረገው። እንተ ከመዘሰ ግብር ከመላ አዳም ተው። በእንዲህ አይነቱ ክብር ጸጋ ለአዳም የተሰጠ ከሆነ ካይበ ይሳብ ሀቢ ሆሞ አበ ለበለስ ይምተሩዋ ካይባ ዳግመኛ በለስን ይምተሩ ይብሉት ደግሞ ዳግመኛ አብን እንድናየው እኛም ይላልና በጣም ልዩ ክብር ነው። አናየው የነበረው እግዚአብሔርን እኮ ስጋ ለብሰን አየ ነው። እኔ መቼም የዕፀ በለስን መብላት ዲያብሎስ ብቻ የሚደሰትበት አይመስለኝም፣ መላእክት ራሱ የሚደሰት። ምክንያቱም ያን ያህል ዘመን ተሸክመውት እየኖሩ አንድም ቀን ባይናቸው አይተውት አያውቁም። አይተውት የማያውቁትን አምላክ ስህተት አሳያቸው እና ሲሳሳቱ ያን የሳተውን ስጋ ለብሶ ለዛበሰ የሚለው እቺ ደግሞ ኮራፕት ድምትለዋን እንዳያመጣት እንጂ ሲመለሰው በደል የሚስማማውን ስጋ ማለት ነው። ያንን ስጋ ለብሶ መጣ እና የማይታየው ታየ። ስጋ የለበሰ እሳት በድንግል ማርያም ሲገለጥ ለሁሉም ታየ። ስለዚህ ይሄ የተሻለ ክብር ያገኘንበት እንጂ ያነሰ ነገር የለምና ለምን አልተመለስንም ላልከው እንዴ ተመለስ አልፈ ነው ሄደናል። መመለስ ብቻ አይደለም ውሃተ ሰማያትን እኮ ነው። ሰባት ሰማያትን ክፈቱ ይባ ንጉሠ ስብሐት የክብር ንጉሥ ይገባ ዘንድ አይደለም የሚለው። በነገራችን ላይ የእኛ በኩር የመጀመሪያው በኩራችን አዳም ነበር አይደል? እሱ የት ነው የነበረው? ገነት። አሁን ደግሞ በኩራችን ማን ነው? ክርስቶስ። አሁን የት ነው ያለው? በሰማያት። በቃ ማረፊያችን እኮ እሱ ነው። ጸሎታችንም ተቀየረ። አሁን አባታችን ወይ ብለን አዳም ወይ በገነት የምትኖር አየው እንዴት እንደተው ነው። ቅድም የወደቀ ስጋ የሚለውን ከሞትም አንጻር ይሄኛውን አዳም በቃ ትተነዋል እኮ። አሁን የባዮሎጂ አባታችን ነው አዳም ማለት። በኩራችን ባለበት እኛም በዛ ነው የምንኖረው። ለዚህም እኮ ነው ሲያርግ ያየ ነው። ለዛ ነው ሲወርዳ ላይ ነው ማለት ሲያርግ። ለምንድን ነው ቦታችንን በዛ እንደሆነ በዛው እንድናውቀው ስፍራ አዘጋጅላቸዋለሁ ብሎ ነገርን። ግን ሄደና የት ነው ያረፈው? እዛ ነው ሲመጣ ላይ ነው ሲሄድ ነው ያየ ነው። ምክንያቱም አሁን ኤልያስ ሲያርግ ህዝቦቹ ምን ብለው ነበር? ነፋስ ወስዶ በአንዱ ጥሎት ነው ብለዋል አይደል? ኢየሱስ ክርስቶስንም እንደዚያ ብለን በተሰናከልን ነበር። ወዴት እንደሄደ አናውቅም። ግን አሁን አሳየን። በዛውም ደግሞ ማረፊያችን ይሄ እንደሆነ ገባን። ከዛ ምን አልኛ ሀበቧ ሊቀ ካህናት የነበቡ ኩልን አለን። ሊቀ ካህናችን ኢየሱስ ክርስቶስ ወደ ገባበት እኛም እንገባለን ብለን አመን የእምነት ቃላችንን ተናገርን ማለት ነው። በዚህ መልኩ ስለሆነ ገብተናል ነው ባጭሩ። ስፍራችንን አውቀነዋል። እንደውም አልፈን ስጋችን ሄዶ በክርስቶስ ዙፋን ላይ ተቀምጧል ማለት ነው። አንዱ እሱ ነው ስጋችን እኛም መለኮት የተዋህደው ስጋ ማለት ነው። እኛም እዛው ነው። ከዛ እኛም ደግሞ ያ ስጋ እዛ ስላለ ወደ እሱ ነው ደርሰናል ማለት ነው። እንዲያውም የዛሬው ቀለም ዘወረደ ቄርሎስ ሲተረጉመው ክርስቶስ ለምን ወረደ ትለኝ እንደሆነ ወረደ ከመ ያዕርገነ ለነ ሀበ ሀገሩ አርያማዊ ሀበ ሀሎ ወላዲሁ
አባቱ ወዳለበት ወደ አርያም ወደ ሰማይ ይወስደን ዘንድ እሱ ወረደ፣ እሱ መጣ ነው የሚለው። ሊወስደን ነው የመጣ ማለት ይወስዶናል። ለዚህ ነው አባታችን ሆይ በሰማያት የምትኖር የምንለው። በሰማይ ያለ አባት አለ፣ ልጆቹም የአባታችንን ርስት እንወርሳለን። ስለዚህ እንደወጣን አልቀረንም፣ ገብተናል። አለማመን ሊያስቀረን ይችላል። ያመኑት በክርስቶስ ሥጋና ደም የከበሩት እግዚአብሔርን አባታችን ያሉት ግን ይሄዳሉ። በጣም ጥሩ እውነት ቃልዎት ያሰማልን። እጅግ በጣም ጥሩ አድርጋችሁ አስተምራችሁናል። ሌላው ደግሞ ከድንግል ማርያም ሐሳብ ትንሽ ወጣ ስንል አንድ ክርስቲያን በገድላትና ድርሳናት ላይ የሚገኙ ታሪኮችን መቀበል ግዴታው ነው ወይስ ውዴታው ነው? በፈቃዱ ነው ወይስ አይደለም የሚለው ነው። ሁለተኛው ደግሞ ክርስትናን የሚቀበሉ ወንድሞች እህቶች ገድላትና ድርሳናትን መቀበል ግዴታቸው ነው የሚለውን ጥያቄ ሁለት ጥያቄ አነሳለሁ። በዚሁ አያይዛችሁ ምናልባት ልታነሱት ከተቻ ምንድነው መሰለህ አሁን ገድላት ድርሳናትን ስንመለከት መቼም አንዲት ቤተክርስቲያን የራሷ የሆነ አስተምሮ አላት አይደል? መጀመሪያ አንድ አማኝ ሲመጣ እንዲበል ብላ የምትለው አንተ ግዴታ የምትቀበላቸው ነገሮች መጀመሪያ ላይ የተጠመቅከን የተጠየቃቸው የመለስካቸው ናቸው። አምን በአብ አምን በወልድ አምን በመንፈስ ቅዱስ ትላለህ። ከሰማይ ሰማያት በወረደው ከድንግል ማርያም በተወለደው ከለኔ ሲል ወደ ሞት ወደ መቃብር ተላልፎ የተሰጠው በክርስቶስም አምናለሁ ትላለህ አይደል? ይህም የምትጠመቅበት ገንዳ የክርስቶስ ከጎኑ የፈሰሰ ውሃ የተጠራቀመበት ገንዳ ነው። ወደዚያ በገባህ ጊዜ ከክርስቶስ ከጎኑ በፈሰሰ ውሃ ትታጠባለህ፣ ትወለዳለህ። ይህን ታምናለህ። ከዛም ደግሞ ከዛ ወጥተህ እንደገና የምትመገበው ምግብ እሱም ቅዱስ ቁርባን ነው፣ ፍጹም የጌታ ሥጋና ደም ነው ብለህ እንድታምን ትጠየቃለህ። እንዲህ አይነት ምስጢራት አሉ። ከዛ በኋላ እየተማርክ ስትሄድ ወይም እየኖርክ ስትሄድ ግን ቤተሰብ ስትሆን የምትማራቸው ደግሞ ትምህርቶች አሉ። እሱም ገድል ነው። ገድላትን የምትማርበት ወይም ቤተክርስቲያን ራሷ የምትጽፍበት ዋና ዓላማ የክርስቶስ ሕይወት በቅዱሳን ላይ እንዴት እንደተገለጠ ለማሳየት ነው። አሁን እውነት ለመናገር ምንድነው የፀሐይ ብርሃን መሬት ላይ ያርፋላል። ሙቀቷም እንደዛው መሬት ላይ ባረፈ ጊዜ ምድሩ ይሞቅና ምን ይሆናል ማለት ነው? ሙቀቱ ወደ ምድሪቱን እንድትሞቅ ሊያደርጋት ይችላል። አለበለዚያ ደግሞ አየሩ ብቻ እንዲህ አይነት ነገሮች እንዳሉ ሁሉ እያንዳንዱ ነገር የፀሐይን ሙቀት የፀሐይን ብርሃን ተቀብሎ ሙቀቱን ብርሃኑን በሚያስተጋባበት ጊዜ ምድር ምን ትሆናለች ማለት ነው? ከፀሐዩ የተነሳ ብርሃን ሙቀት ያላት ልትሆን ትችላለች። የቅዱሳንም ገድል ልክ እንደዚያ የክርስቶስ ብርሃን አርፎባቸዋልና የክርስቶስ ኃይል በእነሱ ላይ ተገልጧልና ገድላቸው ላይ የምትመለከተው የክርስቶስ የዕለት ዓርብ ስራው ሆኖ ታገኘዋለህ። እንደውም ገድላትን ከልደት ጀምረን መንጽፈው ለምን መሰለህ? ወንጌልም ሲጻፍ ከልደተ ክርስቶስ አድሜ ጀምሮ የወንጌል አይነት ዘውግ ነው ያላቸው፣ እንደ አጻጻፍ ነው ያላቸው ማለት ነው። በመካከል ላይ ግን ይኸውልህ የማንቀበላቸው ታሪኮች ቢኖሩ አንቀበልም ብንል አንገደድም። ምክንያቱም ከወንጌል አንጻር ከቅዱሳን ባህሪ አንጻር የማይስማሙ ታሪኮች ሊኖሩ ይችላሉ። አንቀበልም የምንልበት ጊዜ ላይ ግን የቤተክርስቲያን ስልጣኑ የቤተክርስቲያን ምናልባት ከዚያ አንድ ገጽ ከገድሉ መካከል ወይ አንድ ገጽ አይደለም አንድ ቃል ነቅለ ለማውጣት ስልጣኑ የቤተክርስቲያን ነው፣ መብቱ የሷ ስለሆነ ማለት ነው። አሁን ላይ ባለው እኔ እውነት ለመናገር ስልጣኑ የቤተክርስቲያን ብቻ ነው ብዬ ለማመን ይከብደኛል። ምክንያቱም ያሳትመው ልዩ አካል ነው። በማዕከል ደረጃም የተጠኑ አይደሉም፣ የታወቁ አይደሉም ገድላትና ድርሳናት የሚባሉት። በማዕከል ደረጃ ማለት በሲኖዶስ መዋቅራዊ በሆነ ደረጃ የኢትዮጵያ ቤተክርስቲያን ስንት ገድላለኝ፣ ይህን ያህል ገድላለኝ፣ ይህን ያህል ድርሳን አለኝ ብላ በቁጥር ለክታ ያሳወቀችን አይደለችም። በየአካባቢው እንደውም በስንክሳርም የማይታወቁ ወይም ማዕከላዊ በሆነ ደረጃ ጽላት ተቀርጾላቸውም ደግሞ አንዳንድ ቦታ ላይ ብቻ በተጋደሉበት ስፍራ ላይ ብቻ ገድልም ታቦትም ያላቸው ቅዱሳን ሊኖሩ ይችላሉ። ከዚያ ውጭ የማይታወቁ ቅዱሳን እንዳሉን ምንም ጥርጥር የለውም፣ ይኖራል። እንደዛ በሆነበት ሁኔታ ላይ አሁን በተለይ የህትመት ላይ የደረሱ ገድላትን ማንም ስለሚያሳትማቸው የብራናም ላይ ያሉ ቢሆኑ ግልበጣው ላይ የተለያየ ሰው ነው አይደል የሚገለብጠው። ከአንዱ ወደ አንዱ ከመጀመሪያው ብራና ወደ ሌላው ሲገለበጥ የተለያየ ሰው ነው የሚያገለባብጠው። ሲገለብጥ ምናልባት ጸሐፊ ያስገባው ነገር ቢኖር ተብሎ ይጠናል። እኛ በትርጓሜ ግድፈተ ጸሐፊ የምንለዋለን። እንዲህ ባለ በቀና ነበር ግድፈተ ጸሐፊ ነው ወይም ደግሞ ልማደ መጽሐፍ ነው ብለን ታዝበን የምናልፈዋል። የትርጓሜ ቤት ቋንቋ ነው፣ ትዝብት ነው። ሊቃውንቱ ታዝበውት ሳይነቁ እንዲሁ ነቀፋቸውን እንዲሁ ለስለስ ባለ ቋንቋ ገልጸውት የሚያልፉት ማለት። ገድላትም ላይ እንደዛ ሊያጋጥም ይችላል። የምንቀበልበት መንገድ ራሱን የቻለ ይኖራል። አንቀበልም ስንል አደባባይ ላይ ወጥተን ይሄ ገድል ተሳስቷል ማለት ግን እሱ የእኛ መብት አይደለም፣ ለቤተክርስቲያኒቱ ነው ስልጣኑን የምንሰጠው። ግን እዚህ ጋር ላቆርጡትና ሁኔታ ይህንን ነገር መናፍቃን አምጥተው
እኛ ፊት ላይ አቅርበውት ይሄንን እንደዚህ ትቀበላላችሁ ሲሉ ምን አይነት ነው ምላሽ መስጠት ያለበት? ቢሆን ደስ የሚለኝንና መሆን አለበት በየማምነውን ስናግረህ ጥያቄው ለቤተክርስቲያኒቱ ቢቀርብላት ከዚያ ስልጣን ያለው አካል እንዲህ ብላችሁ አስተምሩ ቢለን ደስ ይለኛል። ለምን አንድ አይነት ቋንቋም እንዲኖረን እንጂ እኔ እኮ ከሆነ ወንጌል ጋር በሆነ ነገር አዛምጄ ሊተረጉመው እችላለሁ። ግን ደግሞ የሆነ አካል ደግሞ ይሄማ ልክ አይደለም፣ ያንተም አረዳድ ወይም ያንተም አተረጓጉም ልክ አይደለም፣ የዚህም ላይ የተቀመጠው ነገር ተነቅሎ ነው መውጣት ያለው ሊል ይችላል። ጥያቄው ከማንም ይምጣ ከማን ለልጆቿ መሰናከል ወይም እንቅፋት የሚሆን ከሆነ በለስላሳው ዳቦ ውስጥ የተቀበረ የማይቆረጠም ጠጠር ነው ብላ ካመነች ጠጠሩን አውጥቶ ለመጣል መዘግየት የለባትም። ምክንያቱም የሚጎዳው የልጆቿን ጥርስ ስለሆነ ማለት ነው። ስለዚህ በፍጥነት ቶሎ መልስ የመስጠት ልምዳችንን ነው ማዳበር ያለብን። ለምንድን ነው ወደ 7 ወደ 8 አይነት ታምረ ማርያም ይኖረን ብለህ ስታይ እኮ የሆነ አካል የሆነ ነገር ጨምሯል፣ የሆነ ሰው ደግሞ የሆነ ነገር እየጨመረ እንዲህ እያለ እየቀጠለ መጥቶ ማለት ነው የሆነው እና ታምረ ማርያም የሚባል መጽሐፍ አለን፣ እሱ ምንም ጥርጥር የለውም። ገድል የሚባል መጽሐፍ እንቀበላለን፣ እሱ ምንም ጥርጥር ቤተክርስቲያን ተቀብለዋለች። እኔም የተለየ ነገር የለኝም። የሙሴን ታሪክ አልቀበልም ማለት ይቻላል? በመጽሐፍ ቅዱስ የሙሴ ገድል እኮ አለ፣ የዮሴፍ ገድል እኮ አለ። ገድል ተጋድሎ እኮ ህይወታቸው የግድ ገድል ተብሎ ስላልተጻፈ በታሪክ ደረጃ የተጻፈ የቅዱሳን ታሪክ እነዚያ የሰፈሩት በመጽሐፍ ቅዱስ ነው እኮ በመጽሐፍ ቅዱስ። እነዚህ ደግሞ ከመጽሐፍ ቅዱስ የተቃረነ ገድል ታሪክ አይኖራቸው። አንዳንድ ጊዜ እኮ የተቃረነ ታሪክ ቢኖር መቀበል ግዴታ ነው። ከነገረ ድህነት ከመሰረታዊ ቤተክርስቲያን ትምህርት ጋር ማይሄድ ሲገኝ እመጣበታለሁ፣ እሱን እመጣበታለሁ። አሁን ግን ገድል በባህሪው ከመጽሐፍ ቅዱስ የተለየ ታሪክ የለውም። ለምሳሌ በታምራትን ብንመለከት እጅግ በጣም አሁን በዚህ ዘመን በጣም ከባዱ ነገር ታምር ብለው የሚያነቡት ታምር ብለው እንትን የሚሉት ነው አይደል? ብዙ ሰዎች የሚሉት እና አንዳንድ ወንድሞችም ይሄንን በመፍራት መሰለኝ እንደው ታምራትን ገላትን ትንሽ ወደ ኋላ የሚያደርጓቸው። ግን እውነት ለመናገር ለምሳሌ እሺ ታምርን አልቀበልም የሚል ሰው ቢመጣ እና እሺ መጽሐፍቶቹን እንበል መጽሐፍ ቅዱስ ላይ የተጻፈውን ግን ለምሳሌ ፀሐይን ኢያሱ አቆመ፣ ይሄን ታምናለህ አላምንም ቢል ምን ልትለው ትችላለህ? እኔ ፀሐይን መቆም አላምንም። አህያ ተናግሯል፣ አህያ መናገሩን ታምናለህ? አላምንም። አሁን እኔ የአህያ መናገር አይደለም የፀሐይ መቆም አይደለም ቁም ነገሩ፣ ይሄንን የሚያደርግ እግዚአብሔር የለም እያለ ነው፣ ሌላ ነገር አይደለም። ገድል ላይ በገድልም በተአምር መጻሕፍትም ውስጥ ተአምራት ሲገኙ ለየት ያሉ ለኛ ህሊና የሚከብዱ ነገሮች ሲገኙ ያንን የሚያስችል ይሄንን ተአምር የሚያደርግ እግዚአብሔር በቅዱሳኑ ላይ ወይ በሰዎች ላይ ስራ አልሰራም እንደማለት ነው እንጂ አሁን የፀሐይን መቆም አለመቆም እኮ ጉዳይ አይደለም። አህያ ተናገረ አልተናገረ ምን አገባን፣ ችግር የለውም። በቃ አልተናገረም ይበል። ግን መዘዙ የት ያደርሳል? ይሄንን እግዚአብሔር አላደረገም ማድረግ አይችልም እንደማለት ያሰኛል ወይም ያስብላል። ስለዚህ ነው እኛ የታምራት መጻሕፍት ከመሰረታዊ የቤተ ክርስቲያን ትምህርት ጋር ካልተቃረነ መቀበል አለብን። የሚቃረን ከሆነ ግን ለምን እንቀበለዋለን? ግን አልቀበለውም ይሄ ስህተት አለበት ብሎ እንደተናገረው አሁን ማን ነው በሚዲያም እንደምንሰማው መምሬ የተናገሩት የኦቶሪቲ ጉዳይ ነው። ማን ነው ማለት ያለበት? ማን ነው ማስተካከል ያለበት? እንደ ተቋም የሚመለከተው አካል አለ አይደለም? ቤተ ክህነት ውስጥ እሱ ነው የሚመለከተው። ለዚህ ሁሌ እንደምንለው አንዳንድ ጊዜ ያው እኔ ስለ እረኝነትና እንደዚህ አይነት ቤተ ክህነቱን ሳስበው የኛ ቤተ ክህነት ይቅርታ በእስራኤል ልማድ እረኛ ከፊት ነው የሚሄደው። ዮሐንስ 10 ላይ ያለው ከፊት እየሄደ ነው የሚመራው። የኛ ሀገር እረኝነት ግን እንደ ሀገሩ እረኛ ነው ማለት ነው። የኛ ሀገር ከብት የሚጠብቅ ሰው እንግዲህ ከባህል ካልተለያየ ከኋላ ነው የሚሆነው። ከብቱ ከፊት ሰውየው ከኋላ፣ እረኛ ከፊት ነው መሆን ያለበት። ወደ ኋላ ነው እንዴ? ምን ቀድሞ እየጠረገ መሄድ ያለበት ህዝብ ከፊት እረኛ ከኋላ እንዴት ይሆናል? ቢሆንም ግን እኮ ደስ የሚለው የኛ ሀገር እረኛ ከኋላም እንኳን ሆኖ አቅጣጫ እንዳይስቱ ይመራቸዋል። በድንጋይ ነው የሚሆን ደግሞ እሱ ሲሄዱ በድንጋይ ደግሞ ማስተካከል ከባድ ነው። ከፊት ግን ያዩታል። ልክ ነው። አዎ እንጂ ከኋላ ሆኖ መጠበቅ ይቻላል። ግን ድንጋይና ዱላ ይከተላል። ምናልባት ደግሞ መንጋዎቹ እረኛ የመከተል ልምድ ስለሌላቸው ከሆነ እንግዲህ እሱ ደግሞ ብቻ እንጃ። እሱን አሁን ለመፍረድ አይደለም። ሆኖ ግን ከእረኛው ከፊት ነው መሆን ያለበት። ያ ማለት ነው እንዲህ አይነት አወዛጋቢ ነገሮች ሲመጡ ቶሎ ብሎ መጻሕፍትን መልክ ማስያዝ
አጠራጣሪ የሚሆኑ ጉዳዮች ካሉ እነሱን መፈተሽ። እና አሁን ለምሳሌ ስለ ታምረ ማርያም እንደው አንዱን ብናነሳ ታምረ ማርያም ስለ አቡነ ጳውሎስ፣ ስለ ቤርሙዳ ትሪያንግል፣ ስለ ደርግ መንግስት የተጨማመረበት ብዙ ነገር አለ። ይሄን ተቸን ማለት ታምረ ማርያም ስህተት ነው ማለት አይደለም። ይሄ አሁን ተመዝኖ ተአምር ሆኖ ከተገኘ ታምር ሊጻፍ ይችላል። በነገራችን ላይ እስከ ዓለም ፍጻሜ ድረስ ቤተክርስቲያን ተአምር ሆኖ እውነተኛ መጽሐፍ ቅዱሳዊ ቤተክርስቲያናዊ ሆኖ ካገኘችው ልትጽፈው ትችላለች። አሁን ግን ቅድም እንደተባለው ደስ ያለው ሰው ዝም ብሎ የሚጠቅም መስሎት፣ እኔ አንዳንድ ጊዜ በእርግጥ በክፋት የሚሆኑ ጣልቃ ገብነቶች አሉ። አብዛኛውን ጊዜ ምናልባት በጎ ነገር እየመሰላቸው የጻፉ አሉ የጨመሩ። እነዚህን ማስተካከል ቅርጽ ማስያዝና አይሆንም ማለት ዝም ብሎ አንድ ሰው ሚዲያ ላይ ወጥቶ የሚያደርገው ነገር አይደለም። እኛም ስልጣን የለንም እሱን ለማለት። ነገር ግን እንደ ግለሰብ ብንጠየቅ ስህተቶች ይኖራሉ። እነዚህን ስህተቶች ደግሞ አይደለም የገድላትና የድርሳናት መጻሕፍት ላይ ወይም የታምራት መጻሕፍት ላይ መጽሐፍ ቅዱስ ላይ ልታገኝ ትችላለህ። በአንዲት ቃል ምክንያት እኮ መጽሐፍ ቅዱስ በታሪክ አጋጣሚ የዝሙተኞች መጽሐፍ ቅዱስ ተብሎ ያውቃል። እንዴት አትዘሙት የሚለውን የእንግሊዝኛ ቃል አበላሽተውበት አንዲ ኖት የምትል ቃል ተረስታ ዘሙት የሚል ቃል ተጻፈ እና ዓለም ምን ብለው የዝሙተኞች መጽሐፍ ቅዱስ አታመንዝር የሚለው ማለት ነው እሱን ቃልና በአንድ የህትመት ስህተት ምክንያት መጽሐፍ ቅዱስም ተበላሽቶባቸው የኛ አይደለም ሌሎቹ ጋር ማለት ነው እንዲህ አይነት ነገር ተፈጽሟልና ነገር ግን ወደኛ ሲመጣ በተርጓሚ በጸሐፊ በብዙ ነገሮች ስህተት ሊፈጠር ይችላል። እንኳንስ የገድላትና የታምራት መጻሕፍት ላይ መጽሐፍ ቅዱስም ላይ ማለት ነው። ስለዚህ ይሄንን ስልጣን ወስዶ በኃላፊነት ሊያስተካክልና ሊያርም የሚገባው ግን ማን ነው ከተባለ ተቋማዊው አካል ነው። ይሄ ሁልጊዜ እንደምንለው ትልቁ የቤተክርስቲያን አባቶቻችን ስራ ዛሬ ቀድሰው አቆረቡ አይደለም። ይሄ ብዙ ጊዜም ተብሏል አይደለም። እሱ ዜና ሊሆን አይገባም። ለምዕመናን ሊሰማ የሚገባው አይደለም። በቃ እሱ ተልእኮ ነው። ከሌላቸው ጊዜ ቆጥበው መጥተው አይባልም፣ ኖር ነው። እንዲህ አይነት ነገሮች ሲሰሩ ግን ለዜና ይበቃል። እንዲህ አይነት ነገሮች ማለት ሰውን ከውዝግብ የሚያድን የጋራ አጀንዳ የሆኑ የጋራ ጉዳዮቻችን የሆኑ ነገሮች ዝም ብለው ደልበው አስታዋሽ በማጣት ሰሚ በማጣት በሌሎች ነገሮች ላይ በመጠመድ ህዝባዊና ሀገራዊ ቤተክርስቲያናዊ ተቋማዊ ስራዎች ሳይሰሩ ቀሩ እና እረኞች ከፊታችን እንዲሆኑልን ነው የኔም መልእክት። ተማይጽኖ ነው። አሁን ገድላትን አለመቀበል አይቻልም ብለን ስንናገር ገድላትን ያልተቀበለ ሰው ገነት መንግስተ ሰማያት ውስጥ አናገኝም ማለት አይደለም። ፈያታዊ ዘየማንን ብትመለከት ወይም ሌላ ሰው ብታነሳ ለምሳሌ ገድለ ተክለ ሃይማኖት፣ ገድለ ገብረ መንፈስ ቅዱስ እንላለን አይደል? ይሄን ያልተቀበለ አይጸድቅም ብለን ስንናገር ምናልባትም አንድ ክርስቲያን ክርስቶስን ካላመነ ነው ካላወቀ ነው ገነት መንግስተ ሰማያት ውስጥ የማታገኘው እንጂ ይሄን በተለያየ አጋጣሚ ሊያገኝ ይችላል። አልቀበልም ብሎ መፎከርና እነዚህን ያላወቁ ሰዎች ሊጸድቁ አይችሉም ብሎ መናገር ሁለቱ ልዩነት ያለው መሆኑን ሁሉም ሰው ሊረዳው ይገባል ነው። ይህ ማለት ምንድን ነው? መሰረታዊ ጉዳይ በክርስትና ውስጥ በክርስቶስ ኢየሱስ የሚደረገው የሚገኘው ጥቅም ላይ ነው ዋናው ትልቁ ነገር ለማለት ነው። ማመን መጠመቅ ከዛ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏልና የዘላለም ሕይወት የምናገኝባቸው ዋናው በወንጌል ውስጥ የተቀመጡ ነገሮች አሉ። እነሱን ከፈጸመ ገብቶ ልናገኘው እንችላለን። ግን ደግሞ ቤተክርስቲያን ያመጣችውን ገድልና ድርሳን መቀበል ግዴታ አይደለም። ይሄ ማለት ምንድን ነው? ግዴታ ስላልሆነ ትቼዋለሁ እያለ ማንም እንዲመጣ አትፈቅድም ቤተክርስቲያኒቱ ለማለት ነው። ከዚያ ውጭ ግን ቅድም እንደተባለው ዘመኑ የሚዲያ ዘመን ነው። በአንድ ቀን ሚዲያ መግለጫ ብትሰጥ ቤተክርስቲያኒቱ እርፍ ማለት ይችላል። ለምንድነው እንዲህ ስንደባደብ ዝም ብላ የምታየን? ቦክስ እኮ ነው የቀረን፣ በአካል ስለማንገናኝ ነው፣ የመረብ ጉዳይ ስለሆነ ነው እንጂ ውይይቱ ቦክስ እኮ ነው የቀረን። አንዳንድ ቦታ እኮ ስድብ አለ፣ ካህኑ ከምዕመኑ ጋር እየገጠመ ምን አገባህ አንተ ይታውቀዋል፣ እንትና የሚባል ጸሐፊ እንትና የሚባል ደራሲ እንዲህ ብሏል ብለው የሚሞግቱ ሰዎች ተፈጠሩ። ካህኑና ምዕመኑ እኮ ነው እየተጋጩ ያሉት። በመሀል ደግሞ እነማን ያሉ የሆኑ ሰዎች ሌሎች አካላት እቺን ነገር የሚቆሰቁሱ በቀዳዳ የሚያዩ አሉ፣ እየቀረጹ የሚለጥፉ የራሳቸው እንትን ላይ ተመልከቷቸው የሚሉ ማለት ነው። ለምንድነው እንደዚህ ዝም የምትለው ቤተክርስቲያኒቱ? ቆይ በቀደመው ዘመን የተሰጡ መመሪያዎች አሉ አይደል? ልክ በዚህ ዘመን ደግሞ ቢያስፈልግ የሚዲያና ማህበራዊ ጉዳዮችን መምሪያ ደግሞ ለምንድነው የማይቋቋሙ? እንደዚህ አይነት መምሪያ ተቋቁሞ ጉዳዮችን ቶሎ ብሎ ወደ ምን ይወስዳል? ወደ ሊቃውንት ጉባኤ ይወስዳል። አሁን ይኸውልህ ሊቃውንት ጉባኤ ሚዲያ ላይ አስሶ ምን ብሎ መረጃ አውጥቶ ከዛ በኋላ ያንን አንጥሮ
ሐሳብ ሰጥቶበት ተዋይቶበት መልስ ላይሰጥ ይችል ይሆናል። ይሄንን ደግሞ የሚያነጥርና ጥያቄ የህዝቡን ጥያቄ አንስቶ ወደዚያ የሚያቀርብ ደግሞ መምሪያ መፍጠር ነው እንደየዘመኑ ካስፈለገ ማለት ነው። አለበለዚያ ደግሞ አሁን ካለው አካል ካለው ጋር አያይዞ አቻችሎ የሆነ አካል እንዲሰራው ማድረግ ይቻል ይሆናል። እንደ አስተያየትም የምንሰጠው እንደ መምህርነታችን ጥያቄውም ስለሚመጣ ጥያቄም ለመመለስ ስለምንቸገር ነው። ለምን ቤተክርስቲያኒቱን ስለምናከብር ነው እንጂ የሆነ ሀሳብ እኮ ዝም ለመስጠት ትችላለህ፣ አይሆንም ይሆናል እያልክ ልትሰጥ ትችላለህ። ግን አከብራታለሁ ቤተክርስቲያን እሷ ያለችውን ነው እንዲሆን የምፈልገው ነው። ስለዚህ እሷ የሆነ ነገር ቀድማኝ እንድትል ፈልጋለሁ። ለዛ ነው እንዳሉት ለመዳን የመጀመሪያው ትምህርታችን ምስጢረ ሥላሴ ምስጢረ ባጭሩ 5 አዕማደ ምስጢራት ብለን የምንጠራቸው ናቸው አይደለም፣ ሌላው አይደለም። ግን ወደ እነዚህ ከመጣ በኋላ ሰው እነዚህ ግንድ ናቸው። አዕማድ ማለት ምሰሶዎች ናቸው አይደል? ግን ሲገባ እኮ ምሰሶ ብቻ የለም፣ ጣራውን የያዘው ምሰሶ ብቻ አይደለም። ሌሎች ማገር የሚባሉ አለው፣ ግድግዳ አለው፣ ጣሪያ አለው እና ብዙ ነገሮች አሉ። ይሄ ማለት ነው በዮሐንስ 15:5 ላይ እኔ የወይን ግንድ ነኝ ያለውን ክርስቶስን ያገኙታል ሲመጡ። ከዚያ ግንዱ ብቻ አይደለም ቅርንጫፎች እናንተ ናቸው ያላቸውን ደግሞ ቅርንጫፎችን ያገኛል። ሰው ወደ ሃይማኖት ከመጣ በኋላ ቅርንጫፉን ሲያገኝ ደግሞ ይሄ ምንድን ነው ማለት አይችልም። እንደዛ ብሎስ የሚመጣ ሰው ምን አለ? ግን እንደ እምነት አንድ ኢአማኒ ወደ ቤተክርስቲያኒቱ ሲመጣ ገድለ ተክለ ሃይማኖትን አንብበሃል አይደለም? ይሄ ነው የምትጸልየው ጸሎት ራሱ አላት። ከድርሳን ከምን አይደለም፣ ራሱን ችሎ የሚጸለይ ጸሎት አላት። ለምሳሌ ፍትሐት ዘወልድ የሚባል የጸሎት አይነት፣ ሌሎችም ጸሎቶች ይኖራሉ። ለማንኛውም ይህንን እየጸለየች ቤተክርስቲያኒቱ ታጠምቃለች። በበሽታ የተያዙትን እንዲህ አይነት ጸሎት እየጸለየች እንደገና ለልጅነት የሚያበቃው ሌላ ጸሎት እየጸለየች ቤተክርስቲያኒቱ ህሙማን ስጋ ህሙማን ነፍስን ታድናለች እንጂ አሁን ሰው ጠበል ሲጠመቅ ስለ ጠበል ታውቃለህ ብላ ታውቃለች? አታውቅም። ሲመጣ በቃ ነገር ግን ስለ ስጋው ደግሞ እንጠይቅበት አለ። ደግሞ በሌላ አነጋገር ኢአማኒ ወደ ቤተክርስቲያን አማኒ ሆኖ ለመምጣት ሌሎች በርካታ ነገሮችን እንዲያውቅ አይደለም የሚደረገው፣ በሂደት ነው። ዝም ብለህ ዘለህ በሁለት እግር ቁመህ ነው ማለት በግንዱ በኩል አድርጎ ወደ ቅርንጫፉ እንደማጣው ቀስ ብሎ ማስተማር ሂደት ላይ ነው የምናስተምረው። አንደበቱን መናገር ስለማይችል ነው ጣቱን አሲዛ ማሳደግ ተገቢ ነው። ጸሎትን የምታስበው ቀስ ብሎ ማሳደግ ተገቢ ነው። ግን ደግሞ እንዳይቀነጭር እድገቱ ላይ ክትትል ማድረግ ተገቢ ነው። ይሄ መበርታት ያለበት ሌሎችን ጠንካራ ነገሮችን መቀበል ግዴታ ይሆናል ማለት ነው። ዝም ብሎ ገንፎ ሲውጥ ወተት ሲጠባ ብቻ አይኖርም። አጥንት ይግጣል፣ ከፍ ያለውን ትምህርት ያውቃል ማለት ነውና ስለ ገድላት ስለ ታምራት እንደዚህ ነው ያለው። መጀመሪያ መሰረታዊ ቤተክርስቲያን ትምህርት ነው የሚያየው። ሌላው አዲስ ትውልድ ፈጥረናል የሚሉ እብዶች መጥተዋል። ገድላትን ድርሳናትን የሚቃወሙ ትውልድ እኛ አመጣ ነው። ከዚህ በፊት አንድ እዚህ ቤተክርስቲያን ቄስ የነበረ ሰው ወጥቶ አርሴማ የምትባል እኮ በእኛ ዘመን አልነበረችም አለ እና ለካ ይሄ ይቅርታ ለቃሉ እብድ ምንድነው ደንቆሮ ይሰማለት ያብዳል የሚባለው ሰምቶ ስለማ ምንድነው እንደዚህ ነው እንዴ እናንተ የምትሰሙት ብሎ ደንግጦ ሊያብድ ይችላል። ምን ማለት ነው? ምንድነው ያው ዶሮ ባይልም በምሳሌ ሌላ ምሳሌ ሲገለጥ እኔ ሳልጮህ አይነጋም የሚል አይነት አውራ ዶሮ አለ አይደል ይባላል። እንደዛ እና እሱ ካላወቀው እሱ ቁና ያልሰጠው ነገር ነው ወይም እሱ ያልተማረው ነገር አዲስ የሚመስለው አካል አለ። ለማንኛውም ቤተክርስቲያኒቱ በሚዲያ ወጣ እንደዚህ አይነት ክርክሮችን አሁን አነሳች እንጂ በገድላት በድርሳናት በታምራት መጻሕፍት ላይ ስህተት አይኖርም የሚል ቤተክርስቲያኒቱ አስተምራ አታውቅም ከጥንት ጀምሮ። እንዴ አሁን እኛ ፈጠር ነው ብለው ሲናገሩ እናንተ ያመጣችሁት ሚዲያ ላይ ነው። ምሳሌ ስለ ቡና ክርክር ስለ እመቤታችን ትንሣኤ እነሱ ነግረውን ነው እንደኛ የተከራከርነው አይደል? እመቤታችን ትንሣኤ ላይ ሌሎችንም ጉዳዮች ላይ ቡና ይጠጣል አይጠጣም እነሱ ብለውን ነው። ሌሎችም በርካታ በገድላት በድርሳናት ላይ ያሉ ጉዳዮችን እኮ መምህራን በየጉባኤ ቤቱ ጸሐፊዎች በግላቸው በብራቸው ሲነጋገሩበት ቆይተዋል። እነሱ የሰሙት ስለ ሚዲያ ላይ ከሚዲያ አንጻር ነው አሁን የሰሙት እና እኛ እነሱ ስላመጡት እነሱ ስላነሱት አይደለም እኛ እየተነጋገርን ያለ ነው። መጀመሪያም ሊቃውንቱ የሚያነሱትን ሐሳብ ነው እያነሳን ያለው። እኛም አሁን አጀንዳ አድርገን ስናነሳው ይሄው ቤተ ክህነት ድረስ ገብቷል እንዳይሉ ከገባ የቆየ ነው። እናንተ 11ኛው ሰዓት ላይ መጣችሁ 1 ሰዓት ላይ እንደቀሰቀሳችሁን አታስመስሉት ለማለት ነው። ሌላ ሐሳብ የለኝም። ከኛ እምነት ውጪ የሆኑ ሰዎች ናቸው እነዚህን ፈልፍለው በቃ ገድላት ድርሳናት ላይ እንደዚህ ያለ ብለው የሚሉ እና
ያን ጊዜም በዚህ ቤተክርስቲያን የሚያገለግሉ አባቶች ወንድሞች ምን ይላሉ? ገድላትና ድርሳናት ለመከራከሪያም ለመወያያም አይሆኑም የሚል ሐሳብ ያቀርባሉ። አንዳንዶቹ ደግሞ እንዴት አይሆንም የሚል ጥያቄዎችን ይፈጥራልና ከሃይማኖት ውጪ ላለ ሰው ገድላት ድርሳናት መወያያ ወይም ደግሞ መስፈርት ሊሆን ይችላል ለክርስትናው? ምንድነው በመጀመሪያ እንዲህ አይነት ነውር ናቸው የሚሏቸውን ነገሮች ነቅሶ ለማውጣት ሲሉ ማንበባቸውን በራሱ እንወደዋለን። ለምን? በዛ ውስጥ ብዙ የወንጌል ፍሬዎች አሉ እና እነሱን እያዩ ስለሚሄዱ የግድ ነው። አንድ ሰው ዋና ቢችልም ባይችልም ወደ ውሃ ከገባ ሳይርስ ስለማይወጣ አንዳች ቁም ነገር ይዘው ምናልባትም መንፈስ ቅዱስ የሚያደርገውን ነገር አናውቅምና ሊድኑ የሚችሉበት እድል ይኖራል። ነውር ነው ብለው የሚያስቀምጡትን ነገር እኛ እንዴት እንደምንተረጉመው ደግሞ መጀመሪያ ቢጠይቁን ጥሩ ነበር። ምክንያቱም አንተ የግድ እንደው ጠመም ብለህ ስለሄድክ ያየህ ሰው ሁሉ ይሄ የሚባል በሽታ አለብህ ማለት አለበት እንዴ? ተመርምረህ ሳይረጋገጥ ሊሆን አይችልም። ለምንድን ነው የተጣመምከው? ምናልባትም ሸክም በዝቶብህ ሊሆን ይችላል። አለበለዚያ ደግሞ ከመጀመሪያው ጀምሮ እንደዚህ ስላደግ ሊሆን ይችላል። አሁን ጠመም ብለህ እየሄድክ ያለው እንጂ ሌላ ነገር አይደለም። እና የተጣመመ ሁሉ የታመመ ነው ብሎ መወሰን ልክ አይደለም። የተፈጥሮ ሕግም እንደዛ አይፈቅድም። ያ ማለት እንደው ጉንጮ ያበጠ ሰው ሁሉ እንትን የወፈረ አይደለም ወይም ደግሞ ያኮረፈ አይደለም። ልክ እንደዛ ማየት መልካም ነው። እኔ ተፈጥሯዊ እንትንንም የጠበቀ አይደለም ብዬ ቅሌት ነው በራሱና ለእነሱም ነው ቅሌቱነቱና ከዚህ አንጻር እኔ በደንብ ቢያዩ ጥሩ ነው ብላለሁ። ከዚያ ውጭ ግን ፈሪሳውያንን ነው የሚያስመስላቸው። አዲስ ነገር አይደለም። ጸሐፍት ፈሪሳውያን ወደ ክርስቶስ ሲሄዱ ይዘውት የሚሄዱ ጥያቄ ለመሰናክል የሚሆን ጥያቄ ነው እንጂ ልክ ጴጥሮስ እንደጠየቀ ጳውሎስ እንደጠየቀ ጳውሎስ ምን ላድርግ ብሎ እንደጠየቀው ለመዳን ተብሎ የተጠየቀ ጥያቄ በእነሱ ዘንድ የለም። የዘላለም ሕይወትን ወርስ ዘንድ ምን ላድርግ ብሎ የጠየቀ ከእነሱ ውስጥ ማንም የለም። ያቀርቡት የነበረው ጥያቄ በሙሉ ተንኮል ያለበት ጥያቄ ነው የነበረው። ይሄ ደግሞ በስነ ፍጥረት ምንድነው? ዝንብኛ ማለት ዝንብ ምንድነው? ንጹህ ነገር ላይ የማያርፍ ሁልጊዜ ምን ይፈልጋል? ቆሻሻ ነገር ይፈልጋል ማለት ነው። አሁን እንደው ነውር ፍለጋ የሚሄዱ ሰዎች ልክ እንደዚ አይነት ናቸው። ከግብረ አባታቸው ከዲያብሎስ የተማሩት ስለሆነ ይተዋሉ ብለን አናምንም። እኛ ደግሞ በእነሱ አይገርመንም ለማለት ነው። ወደ ጉዳዩ ስንገባ ገድላትን ድርሳናትን አቅርበን አይደለም ጉባኤ የሰራ ነው። ጉባኤ ስንሰራ መጀመሪያ ላይ አሁን ኢትዮጵያ ውስጥ የተሰሩ በጣም ብዙ ጉባኤት አሉ አይደል? ዓለም አቀፍ ጉባኤትም አሉ። በእያንዳንዱ ጉባኤ ስንመለከተው እሱን አቅርበን ልንሰራ እንችላለን። በመጀመሪያ ሰውየው የሚቀበላቸውን ነው የሚጠየቀው። እንደውም እኮ የሐዋርያትን ትምህርት ትቀበላለህ ያለው፣ አሁን እነሱንማ እቀበላለሁ መምህሮች ናቸው አለ። የሊቃውንትንስ ተባለ፣ እነሱንማ አልቀበልም ጓደኞቹ ናቸው አለ። ስለዚህ ምን ሆነ ማለት ነው? ክርክሩ አልቀበልም ያለውን ትተዋለህ። እሱ አልቀበልም ስላለ ነው። ወተት አልጠጣም የሚል ሰው ሁሉ ወተትን ቆሻሻ ያደርግብህ ማለት በቃ አልጠጣም ካለ አይጠጣም። በእንትንም ውስጥ ልክ እንደዛ ነው። ይቀበላል ወይስ አይቀበልም ሰውየው የምትከራከረው። መጀመሪያ አጀንዳውስ ያንን መጥቀስ ያስፈልጋል ወይስ አያስፈልግም? ከገድላት ጠቅሰህ ማስረዳት የምትችልበት ነው ወይስ አይደለም? እሱም ይወስነዋል። እና አጀንዳው ተከራካሪ ናቸው እንጂ የሚወስኑት አሁን ሙሉ በሙሉ ገድላት ለውይይት ወይም ደግሞ ለጉባኤ ላይ ለክርክር አይጠቅሙም ብለህ የምትደፍነው አይደለም፣ የምትዘጋው አይደለም። ይልቁንስ ምንድነው የምታደርገው? አጀንዳው ምንድን ነው? ለአጀንዳው የሚያስፈልግን ነገር ነው ይዘህ የምትሄደው። እና በዚያ መልኩ አሁን እሳት ለማጥፋት ከሆነ የምትሄደው ምንድነው የምታደርገው? አፈር ውሃ አይነት ነገር ነው አይደል የምትሄደው። የምትሄድበት ጉዳይ ነው የሚወስነው። ደግሞ ውሃ ለመገደብ ከሆነ የምትሄደው ምንድነው የምታደርገው? አካፋ ዶማ እንዲያደርግ ይዛቸው የምትሄዳቸው ጉዳዮች አሉ ማለት ነው። እኔ ሙሉ በሙሉ ዝም ብሎ እነዚህም አያስፈልጉም ልትል አትችልም። ሆኖም ግን አንድን ጉባኤ ወይም አንድን ክርክር የግድ ያለ ገድላት እንትን ማለት ምንድነው ማሸነፍ ስለማንችል ገድላት ያስፈልጉናል ብለንም አናምን። በወንጌል ብቻ መርታት በቂ ነው፣ ይቻላል። ምክንያቱም ከወንጌል የወጣ ገድል ስለሌለ ነው። ለምሳሌ የአብርሃም ሶርያዊን ታሪክ በፍትሐ ነገሥትም በሌሎች መጽሐፍ ስንተርክ ምን እንላለን? በወንጌል ላይ አንድ ቃል አለች። እሷ ምንድናት? የሰናፍጭ ቅንጣት የምታክል ሃይማኖት ቢኖራቸው ይህን ተራራ ተነስተህ ሂድ ብትሉት ምን ይሆንላቸዋል? ይሄድላቸዋል ተብሎ ተጽፏል። ይህንን ያዩ ሰዎች ከሃይማኖታችን ወገን ያልሆኑ ሰዎች ማለት ነው ጠየቁት። ይሄ ወንጌላችሁ ይሄን ይላል፣ ይቻላሉ ያለው፣ ታደርገዋለሁ ያለው፣ አይ አባቶቻችን አድርገውታል ያለ። ተመልከት፣ ገድል ነው የጠቀሰለት። አሁን ድርሳን ገድል ነው የጠቀሰል። አባቶቻችን አድርገውታል።
ካለ ገድል ጠቀሰ ማለት ነው። እንዳስፈላጊነቱ ልጠቅሰው ትችላለህ ማለት ነው። አባቶቻቸው ካረጉትማ እናንተም ታረጉታላችሁ ወደሚል መጣ። አሁን ምናልባት ልዩነት ቢኖረን እዚህ ላይ ካልሆነ በስተቀር እስከዚያ ድረስ አንድ ነው፣ ተመሳሳይ ነው ማለት ነው። በዚህ መልኩ ምንጠቅስበት አጋጣሚ ካስፈለገን ልንጠቅሰው እንችላለን። ግን ያለ ገድል ክርክር ላይ መርታት አንችልምና ያለ ድርሳን ይፈቀድልን ብለን ደግሞ አጀንዳ የምናስይዝ አይደለም ለማለት ነው። በጣም መልካም። እዚያ እየይዘው እኮ በቃ ምንም መጻሕፍቶቻችን ብሉይ ኪዳን አዲስ ኪዳን በቂ እኮ ለመወያያነት በቂ ነው። ቢያነሱት እስከ አሁን በእኛም ወንድሞች ላይ ሊነሱ የሚችሉ ሀሳቦች ናቸው እኮ ምንድነው ከሃይማኖት ውጪ ላሉ ሰዎች በገድላት መወያየት የለብንም የሚሉ አሉ። የኛው ልጆች ደግሞ ለምን መሆንም አለበት ይሄንንም መቀበል አለባቸው። ለምን መሰለህ ኢንቴንሽኑ ይለያያል። እነሱ የሚሉበት እኛ የምንመልስበት መንገድ እኛ መሰረታዊው የሃይማኖት ትምህርቶቻችን በብሉይ ኪዳን በሐዲስ ኪዳን ውስጥ አሉ። መጀመሪያ ስለሱ እንግባባ ነው እንዴ። አሁን እነዚህ ገድላትና ድርሳናትን ሳይቀበሉ ባልተቀበሏቸው ነገር ላይ እንዴት ነው ስለሚቀበሉት ስለ መሰረታዊ ነገር መጀመሪያ መች ተግባባን? መሰረታዊውን ነገር ላይ ተለያይተን ግንዱ ላይ ስለበቀሉ ቅርንጫፎች ምንም አይመለከት። ግንዱ ላይ ያለውን ችግር ስንፈታው ቅርንጫፉ ይፈታል። ዋናው እሱ ነው። ፀሐይ የለችም ብለህ አምነህ ፀሐይ በምስራቅ ነው በምዕራብ የምትገባ እንዴት ክርክር ይሆናል እንዴ? መጀመሪያ ፀሐይ መኖር አለባት አይደል እንዴ? አለች ብለህ ማመን አለብህ። የሌላችኋን ፀሐይ ግን በባዶ እንዴት ብለህ እነዚህ ሰዎች እያደረጉት ያለው እንደዛ ነው። በገድል ላይ አምኖ ስለ ገድል እንከራከር ይላል። እንዴት ሆኖ መጀመሪያ ስለ በቃ ፀሐይ የለችም አሉ እኮ በቃ ፀሐይ መኖሯን አላምንም አሉ እና ስለሌለችው ፀሐይ እንዴት ብለን እንወያይ? የመጀመሪያው ይሄ ነው። ቅድም ጥሩ ሐሳብ ያነሱት ደግሞ መምህር አሁን ገድላትን እኛ ምን ጠቅስበት አጋጣሚ አለ። ገድላት አስፈላጊ ሲሆን እኛ አያስፈልጉም እኮ አንልም። የሚያስፈልግበት አጋጣሚ ብዙ ነው። ከነሱ አለማመን አንጻር ግን ስለማይቀበሉ እኛ ገድላት ድርሳናት ላይ አንሄድም። ቅርንጫፎች ናቸው፣ ግንዱ ላይ አልተግባባንም። ለምሳሌ ማቴዎስ 17:20 ላይ ያለው ቃል የሰናፍጭ ቅንጣት ታህል ሃይማኖት ይኖራችሁ የሚለው ቃል ይህን ተራራ ከዚህ ተነስተው ወደዚያ ሂድ ብትሉት ይሄዳል፣ የሚሳናችሁ ነገር የለም። መጽሐፍ ቅዱስ ላይ አንድም ሐዋርያ ተራራ አነሳ የሚል የለም አይደለ? እና ታዲያ ይሄ መቼ ነው ተደረገ? እንደውም ሊቃውንት ሲተረጉሙት እንዴ ምን ይደንቃል ይሄ ተራራ አንሱ ተብለዋል፣ ግን ከተራራ የበለጠ ነገር እኮ አድርገዋል። ሙት አስነስተዋል። ተራራ እንኳን ባያነሱ የሞተ ሰው አስነስተዋል። እስኪ ልጠይቅ፣ ተራራ ማንሳት ይከብዳል ወይስ የሞተ ሰው ማስነሳት ብሎ ሊቅ ይጠይቃል። እውነት ነው፣ እነሱ ሙታንን አስነስተዋል። ተራራ ግን ቃል በቃል ተራራ ያነሳ ማን ነው ያለ እንደሆነ ሐዋርያት ካለፉ ከብዙ ዘመን በኋላ በ11ኛው መቶ ክፍለ ዘመን መግቢያ ወይም ደግሞ 10ኛው መቶ ክፍለ በ1000 ዓመተ ምህረት አካባቢ ማለት ነው ጫማ ሰፊው ስምዖን ነው። ጫማ ሰፊው ስምዖን ሐዋርያት በዘመናቸው ያላደረጉትን መጽሐፍ ቅዱስ ላይ ያልተጻፈው ወይም አድርገውትም ከሆነ አሁን የምንነጋገረው ከሌሎቹ አንጻር ጭምር ስለሆነ ሞካታም የሚባለው ተራራ ዛሬ ጠባሳው የሚታየው እመቤታችንም የሱ የጫማ ሰፊውን ቤተክርስቲያን ተሰርቶበት ማለት ነው። ይሄንን ቃል የተረጎሙልን በኋላ ዘመን የመጡ ናቸው አይደል እንዴ? በተመሳሳይ መልኩ መዝሙር 90 ነው። 90 በቅንፍ 91 ላይ ለተኩላ ወከይሲት ጽያን የሚለው እባብ የጋለበ በዘንዶ ላይ የተራመደ ሰው እባቡን እንደ ትራንስፖርት የተጠቀመ በብሉይ ኪዳንም በሐዲስ ኪዳንም ካለ እንጃ። ምናልባት አሁን በስልምና አቡነ አረጋዊ በቆሱ በኋላ ነው አው መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ ትእዛዙ ታዟል። አንበሳውን ዘንዶውን ትጋልበዋለህ ተብሎ ወይም በተኩላና በዘንዶ ላይ ስልጣን ተሰጥቷቸዋል። ሐዋርያት ያመኑት ተፈቅዶላቸዋል። የሆኖ ያየነው ግን በአቡነ አረጋዊ ነው። ስለዚህ ይሄንን ስልጣን መጽሐፍ ቅዱሱ የሰጠውን ስልጣን የምናየው የገድላት መጽሐፍት ላይ ነው። ተራራ ማንሳቱን ቢሆን እባብ ዘንዶውን መጋለቡ ሊሆን ይችላል። አንበሳውን መጋለብ በአቡነ ገብረ መንፈስ ቅዱስ በነ አቡነ አረጋዊ በጻድቃን በሰማዕታት ገድል ላይ ነው። ስለዚህ የመጽሐፍ ቅዱስን ምስክርነት የምናመጣው እዚህ ላይ ነው ማለት ነው። እንግዲህ የተደረገውን የመጽሐፍ ቅዱስ ስልጣን እንደተሰጣቸው ይናገራል ለቅዱሳን ላመኑት። የገድላትና የታምራት መጽሐፍት ደግሞ የተሰጠው ስልጣን መተግበሪያዎች ናቸው። ስለዚህ ወደ እነዛ እንሄዳለን ማለት ነው። አንጠቀምም ሲሉ ወንድሞቻችን የምንሰማው የአዋልድ መጽሐፍትን እነዚህ ስለማይቀበሏቸው ሳይቀበሏቸው መከራከርም ስለማይቻሉ ቅድም እንዳለ ባልወጣች ፀሐይ ላይ ስለ ምስራቅ ስለ ምዕራብ መነጋገር ስለማይገባ ይሄን ለማለት
በጣም መልካም እግዚአብሔር ያክብርልን። በጣም ጥሩ አድርገው ገልጸውልናል። ተመልካቾችም በጥሩ ሁኔታ እንደተመለሰላቸው እንደተረዱትም አልጠራጠርም። ሌላው እኛ ኦርቶዶክሳውያን በመላው ዓለም የምንገኘው ኦርቶዶክሳውያን ሐሳባችንን በተለይ በሚዲያ እንዴት ነው ልንገልጽ የሚገባው? የሚዲያ አጠቃቀማችን ምን ሊመስል ይገባል? ሚዲያ መጠቀማችን መልካም ነው። ምክንያቱም በዚህ ዘመን ትልቁን ሐዋርያዊ አገልግሎታችንን በደንብ ማፋጠን የሚቻለው ሚዲያ መጠቀም ስንችል ስለሆነ ነው። እኛ ባንገባም እንኳን ሚዲያ ላይ ልጆቻችን ወይም ደግሞ ወንድሞቻችን በክርስትና መግባታቸው አይቀርምና እነሱ ደግሞ ከሌሎቹ አይደለም ትምህርት ሰምተው መውጣት ያለባቸው ከራሳችን ስለሆነ ካህናቱም መምህራኑም ሁሉም ሚዲያ ላይ ሚዲያን ተጠቅሞ ቢያስተምሩ ደስ ይለኛል። ለዚህም ነው ቤተክርስቲያኒቱም የራሷ ሚዲያ መክፈት እና ማቋቋም የጀመረችው። ከዚህ የተነሳ ነው። ይሄ ስለሚታመንበት ነው። በመርህ ደረጃም ይታመንበታል፣ ምንም ችግር የለውም። ግን እዛ ላይ በሚነሱ አለመግባባቶች ላይ መልስ ለመስጠት እንደው አንዱ ከአንዱ ጋር መልስ የምንሰጣጥበት መንገድ አንዳንዱ ሊታረም የሚገባው ነው ብዬ አምናለሁ። ለምን ካልከኝ አንዳንዴ ከስልጣን እንወጣለን፣ ያለ ስልጣናችን ስናርም እንታያለን። ሁለተኛ ደግሞ ሰው ሰባሪ በሆኑ ቃላት በሆነ መንገድ ስናርም እንታያለን። ይሄ እንደ መግፋት ሊያስቆጥርብን ስለሚችል ነው እንደዛ ምለው እና እንደው በአካል አግኝተው ያላማከሩትን ይህን ነገር ተው ብለው ያልመከሩትን ሰው ሚዲያ ላይ መምከር አይገባም። ሚዲያ ላይ የሰጠውን ስህተት ትምህርት እንዲያርም ማድረግ ልክ ነው። ግን ሚዲያ ላይ ለሰጠው ትምህርት ምላሽን የምሰጥ ከሆነ እርስ በርሳችን እየተመላለስ ነው የምንቀጥለው ማለት ነው። ስለዚህ አስተካከል ብዬ ራሴ እንትን ብለውና ከምን አንጻር እንደሆነ ባስረዳው ራሱ እንዲያስተካክል ማድረግ እኔ ብልሃት ነው ብዬ አስባለሁ። እና ከዚህ አንጻር እኔ ቤተክርስቲያኒቱ የምታስተምረውን ትምህርት ተጠንቅቀን ሚዲያ ላይ ብናስተላልፍ የተሳሳተም ሰው ካለ ደግሞ የምንተራረምባቸው መንገድ ሊያንጹ የበለጠ ትምህርታችንን ሊያጎሉ እና ፍቅራችንን ሊያሳዩ የሚችሉ ቢሆኑ መልካም ነው የሚል ሀሳብ ለመስጠት ነው የገባሁት። ቤተክርስቲያን ከሚዲያ አንጻር ምን ልታደርግልን ይገባል? እኔ በመጀመሪያ የራሷ የቤተክርስቲያኖች ሚዲያዎቹ ቢጠናከሩ ሕይወትሽን ጨምሮ ማለት ነው ጠንከር ያለ ሀሳብ ይዞ የመምጣት ልምድ ቢኖር አሁን እንዲህ አይነት ጉዳዮች ሲነሱ እዛ ላይ ሳይሆን ቀንዲልም አንድ የቤተክርስቲያን አካል ነው። በነገራችን ላይ እንዲህ አይነቶቹ አገልግሎቱን ያሰፉታል እንጂ ቤተክርስቲያን አያወርዷትም ወደታች። ይሄ ወደታች መውረድ አይደለም፣ ወደ ጎን መስፋት ነው። እንደዛ ስለሆነ ቀንዲል አንድ የቤተክርስቲያን ሀብት ነው። ከዚህ አንጻር እኔ መጀመሪያ ሚዲያን የማጠናከር ልምድ ቢኖር፣ ሁለተኛ ራሳችንም በተለይ የቤተክርስቲያን ሚዲያ የሚጠቀሙ አካላት የሚዲያ አጠቃቀም ልምዱም ኖሮ እንደው ዝም ብሎ በአጋጣሚ ሳይሆን ትምህርቱ ስልጠናው ተወስዶ ልምዱ ባላቸው ሰዎች ቢቀር የበለጠ በሁሉም ዘንድ ተደራሽ እንዲሆን ማድረግ ይቻላል ብዬ አስባለሁ። የኢትዮጵያ ቤተክርስቲያንን የሚያክል ትልቅና ግዙፍ ተቋም በመላው ዓለም ያለች ቤተክርስቲያን ማለት ነው። የትም ቦታ ድምጿ መሰማት የሚችል ቤተክርስቲያን በልዩ ልዩ ቋንቋዎች ልዩ ልዩ መልሶች እየተዘጋጁ በየቀኑ ደግሞ ብናቀርብ በጣም በየቀኑ ማቅረብ ይችሉ ሊቃውንት አሏት። ምክንያቱም ብዙ ነው ያለን። የሚዲያ ሰራተኛው ራሱን የቻለ ይሁን፣ መልስ ሰጪው አካል ደግሞ ራሱን የቻለ ይሁን። እኔ አንተ የምትሰራው መስራት አልችልም፣ ወይም ካሜራማኑ መስራት የምችለው እኔ መስራት የምችለውን ነው። ስለዚህ አንተ ታስፈልገኛለህ፣ ካሜራማኑ ያስፈልገኛል። ይህንን ደግሞ ወስዶ ኤዲት የሚያደርገው ደግሞ አካል ያስፈልገናል። እንኳን ሰዎቹ ማቴሪያሉ ያስፈልገናል። እንደዛ አድርገን አቀናጅተን መቅረብ ብንችል ገበያ ላይ ሙሉ ስዕል እንዲኖራት ቤተክርስቲያኒቱ ማድረግ እንችላለን የሚል ነው። እኔ ሚዲያ ላይ ተምሮ ሚዲያ ላይ የሚጠፋ ሰዋል። እሱን ደግሞ መረሳት የሌለበት ጉዳይ ነው። ቤተክርስቲያን አውደ ምሕረት መጥቶ ስለማያውቅ ሚዲያ ነው የሚጠቀመው። ይሄን ምለው ቤተክርስቲያን የሌለበት አካባቢም ስለሚኖሩ ነው። አንዳንዶቹ ወይም የአንዳንዶቹ ስራ ወደ ውጭ የማያስወጣ ይሆናል። ቤት ውስጥም ሊሆን ይችላል። ኢትዮጵያ ውስጥም እኮ ከቤት የማይወጡ ሰዎች አሉ። ወደ ቤተክርስቲያን እንዲመጡ የማይፈቀድላቸው ክርስቲያን ቤት ነው የሚሰሩ፣ ግን የማይመጡ ሊኖሩ ይችላሉ። ለእነዚያም ሲባል ሚዲያው ንጹህ መሆናል። ሚዲያን መቀደስ ዘመቻ መሰራት አለበት የሚል እምነት አለኝ። በጣም መልካም። ሊቃውንት ሰው ቤተክርስቲያን ምን ታድርግ ለማህበራዊ ሚዲያ ተጠቃሚዎች ማለት በማህበራዊ ሚዲያ ለሚጠቀሙትም ማለት እሱን ተጠቅመው ለሚያስተምሩትም በዚያ በኩል ትምህርት ለሚያገኙትም ሰዎች ብዬ የማስበው እኔ በተለይ ለአስተማሪዎቹ እነሱን የሚመለከት ክፍል ኖሮ በየትኛውም ክፍል ሊያደርጉት ይችላሉ። የክፍል ችግር የለውም። ለነሱ ኦርቶዶክሳዊ ወዝን
ማሳየት ይሄንን ያለ ምክንያት አይደለም ምለው ይሄ ኢኦቲሲ ሲቋቋም ብዙ ሲደክሙ ሰዎችን አይቼ ነበርና በሴኩላር ሚዲያ ላይ የሚሰሩ ሰዎችን አምጥተው ነገሩን ለመስራት ሞክረው ነበር። ግን ምን ተቸገሩ እነዚያ ሰዎች? በጣም የሚገርመኝ ሃይማኖቱ አላቸው፣ ምግባሩ አላቸው፣ ፍቅሩ አላቸው። የቤተ ክርስቲያኑን ወዝ ግን ማምጣት ለምሳሌ የብፁዓን አባቶችን ስም መጥራት መቸገር፣ አነጋገር ላይ እዛ ዓለም ላይ ያለው ሰፈር ላይ የምናወራው ወሬና አውደ ምሕረት ላይ ስንቆም ሙሉ በሙሉ እንቀየራለን አይደለ? የምንናገረው ነገር በሙሉ አውደ ምሕረት የሚሸት ነው። ትክክል። ያ ከሴኩላር ሚዲያ ለሚመጡ ሰዎች ትንሽ ከበድ አለ። በዚህ ምክንያት ሊረዱ የመጡ የነበሩ ሰዎች በጣም ከበዳቸው። ይህ ወዙ ደግሞ ሌላ ነው፣ ይሄ መንፈሳዊ ሚዲያ ሲባል። ስለዚህ በማህበራዊ ሚዲያ ላይም በሜንስትሪም ሚዲያ ላይ እንግዲህ ከተቸገሩ በእነዚህ ደግሞ በቲክቶክ በዩቲዩብ በምን የሚያገለግሉ ወንድሞቻችን የቤተ ክርስቲያኒቱን ልሳን መዓዛ አንደበታቸው ያን የቤተ ክርስቲያን እንዲይዝ ለማድረግ ብዙ በዚህ ጉዳይ ላይ ስልጠና ሊሰጡ የሚችሉ ሊቃውንት ስላሉ፣ አባቶች ስላሉ፣ ወንድሞች ስላሉ ይህን መንገድ ማመቻቸት ጥሩ ነው ብዬ አስባለሁ። በነገራችን ላይ ይሄም ሆኖ ነበር፣ ተጀምሮ ነበር። ዛሬ አንድ መምህር አጋጣሚ ጠዋት ከቅዳሴ ስመጣ አግኝቼ ወደ 120 አካባቢ የሚደርሱ ቲክቶከሮች ተሰብስበው ዩቲዩበሮችም መጥተው እንደነበር ሰማሁ። መሀል ላይ ለምን እንደተበተነ እሱም አያውቅም፣ እኔም አልሰማሁም። የእኛ ችግር እንጀምራለን አንጨርስም እና በጎ ነገሮች ላይ በተለይ እኔ እንደ ተቋም ምን መርገም እንዳለበት አላውቅም። የሆነ ምስቅልቅል ቋሚ ሆኖ ይቀጥላል። በጎ ነገር ግን ወር ከቆየ ሁለተኛ ወሩን አይደግምም እና መንፈሳዊ ወዝ እንዲኖራቸው፣ የጋራ ልሳን እንዲኖራቸው፣ አንዱ ከአንዱ እንዳይለይ። ያው ቅድም እንደተባለው ካህናት የሚሰደቡበት ከሆነ ማህበራዊ ሚዲያ ምንድን ነው ጥቅሙ? ስለዚህ ያ እንዳይሆን ካህናቱም መምህራኑ ማለት ነው፣ መደበኛ የቤተ ክርስቲያን አባቶች መምህራኑ እንደኛ አይነቶቹ ማለት ነው፣ በመደበኛ ቤተ ክርስቲያን ውስጥ ያሉት እዚህ ማህበራዊ ሚዲያ ላይ ካሉ ምናልባት እንደሆነ የጋራ ጉዳይ ሳይኖር ላይቭ የሚባለውን መርሃ ግብር ባይጀምሩት ብዬ አስባለሁ። ተመካክረው ሲገቡ ደግሞ አዲስ ሀሳብ እንዳይመጣ፣ ከመጣም ርዕሳችን አይደለም የዛሬ አጀንዳችን አይደለም እያሉ መልሰው የጋራ መግባቢያ ከተያዘ በኋላ እንደገና ቢገቡ እንጂ ዝም ብሎ እንደ ቡና ተጠራርቶ ናገባ ብሎ ድንገት የመጣው ሰው የሆነ አጀንዳ እያነሳ የሚያስቸግር ከሆነ በጣም ከባድ ነው። ወደዋለሁ ማህበራዊ አገልግሎት እኛ ያልደረስንበት እኛ መሆን ያልቻልነውን እየሆኑ ወጣቶች ወንድሞቻችን በጣም ጥሩ ስራ ሰርተዋል። ነገር ግን እነዚህ ጥቃቅን የሚባሉ ጉድለቶች ቢስተካከሉ የበለጠ ጥሩ ይሆናልና ትልልቅ ሰዎችም ገብተው ሳይ ይሄ አሁን ስለ መርገም ሲከራከሩ ሳይ አሁን መርገም የት ነው ቦታው? እዛ ማህበራዊ ሚዲያ ላይ ማንን ለማትረፍ ነው? ይሄን ውዝግብግብ ነው ያመጣው። ትክክል። ቤተክርስቲያን ለምእመናኖቿ ለማህበራዊ ሚዲያ ተጠቃሚዎቿ እና ለአስተማሪዎቹ ብታደርግ ብዬ የማስበው መጨረሻ ልክ ይሄ ሊቁ እንዳለው በቆላ የተዘራ ስንዴ በደጋ የተዘራ ስንዴ ዝም ብሎ ተበትኖ ሳለ አንድ ነው፣ ዝም ብሎ ቅንጣት ነው። ሲሰበሰብ አንድ ዳቦ ይሆናል። አንድ ዳቦ ቢያደርገን ወይም ቤተክርስቲያኒቱ እንደዛ ብታደርግ ብዬ አስባለሁ። አንድ ዳቦ ማድረግ መሰብሰብ፣ ችቦ ሆኖ የሚበራው ደመራ የሚሆነው ዝም ብሎ የሆነ ቀጫጭን እንጨት ሆኖ እዛ ስለተለኮሰ አይደለም። ሰብሰብ ሲል ነው ደመራ የሚሆንና ለቤተ ክርስቲያን ዝም ብሎ አንድ ደረቅ እንጨት ከመሆን ችቦ እንሆንላት፣ ሰብሰብ እንበል ነው። እና ይሄንን መሰብሰብ ደግሞ ስልጣን ያላት ቤተክርስቲያን ናት። ይሄን ጉዳይ ቸልባትል ነው እንደ ቅድሙ የምንለው። ይሄ ነው አጭሩ ነገር። ስለዚህ ለኛም ለቤተክርስቲያንም ነው መልእክቱን ያስተላለፉት። ለምእመናኑ ተላልፏል። ለቤተክርስቲያንም ደግሞ ላሉት በአመራር ላይ በስልጣን ላይ ላሉት አባቶች ወንድሞች መልእክቱ ተላልፏል ማለት ነው። እንደሚደርሳቸው አስባለሁ። ትንሽ ምን አለ አንዳንድ ጊዜ እቺ አንደበታቸው ላይ ትንሽ የቤተክርስቲያን መዓዛ የሚያጡበት ሁኔታ አንዳንዴ ሲፈጠር ይመስለኛል። ብዙ ሪፈር የሚደረገው እዚህ ማህበራዊ ሚዲያው ላይ በተለይ ቲክቶክ ላይ የሚነሱ ወጣቶች ሪፈር የሚያደርጉት የኛን የቤተክርስቲያን ንባቦችን አይደለም፣ ብዙውን የውጪ መጽሐፍትን ነው፣ ወይም ደግሞ የግብጽ መጽሐፍትን የሌሎች እህት ቤተክርስቲያናት የሚባሉት ናቸው። በእሱ አንጻርስ እንደው ምክር ብትመክሩ። እኛ ቤተክርስቲያን የምታውቀው የምትለውን የምታምነውን መጀመሪያ ማወቅ።
ከዛ የሌሎችን መቀበል ምንም አይቸግራል። አንደበቱ ያኔ ያን ቤተክርስቲያንን የመምሰል እድል ይኖረዋል። መጀመሪያ አንተ የምታውቀው እኮ ወላጆችህን ነው አይደል? ከዛ በኋላ ነው አክስት አጎቶች። የስጋ ዝምድና ቢኖርህም የምታገኛቸው ቀጥሎ ነው። አሃት አይደል ያልናቸው ሲጀምር። ትክክል። አሃት ያልናቸውም እኮ ከእናት ከአባት ቀጥሎ ያሉ ስለሆኑ በእህትነታቸው እንቀበላቸዋለን። ግን መጀመሪያ የምናውቀው ማንን ነው ማለት ነው? መጀመሪያ የሰማው ስም የእናትህ ነው። ወይም አንተ የምትጠራው መጀመሪያ አንደበትን የፈታው በእናትህ አጠራር፣ በእሷ ስም ነው የምትፈታው። ከዛ በኋላ ግን ሌሎችንም መጥራት ትጀምራለህ። እና የእኛም ቤተክርስቲያን ምዕመናን ከውስጥ ወደ ውጭ ቢሆን ጥሩ ነው። አያለው አንዳንድ መምህራንም በዘመናዊ በደንብ ጥሩ እውቀት ያላቸው የውጭን ቋንቋ ማጥናት የተቻላቸው ሰዎች ከኛ ይልቅ ያኛው ሲቀናቸው እመለከታለሁ። ሁለት ነገር እረዳለሁ። አንደኛ ይሄኛው በቋንቋ ግዕዝ ቋንቋ በመሆኑ ለትውልዱ የራቀ ይመስለኛል እና ከግዕዙ ይልቅ እንግሊዘኛው ስለሚቀናቸው ነው እና ቶሎ መረጃ ማግኘት የሚችሉት እዛኛው ላይ ነው። ሁለተኛ ደግሞ ያኛውን ቶሎ ብሎ እንትን ላይ ኢንተርኔት ላይ ሰርች አድርጎ የማግኘት እድል አላቸው። የኛዎቹ ደግሞ አሁን እንደ አጋ እስጢፋኖስ ያሉ መጻሕፍትን ሰርች አድርገህ ለማግኘት እድሉ የለህም። ሂደህ ነው አየው ምን ያህል እንደሚያደክም አድካሚ ነውና ከዚህ የተነሳ ሊሆን ይችላል። ምናልባት ይህን ቅርብ ስላገኙት ሊሆን ይችላል። ግን የእኛ ቤተክርስቲያን ምን ትለዋለች ይህን ብሎ ደግሞ ማረጋገጥ ይችላል። ሳታስተላልፈው ነው ደግሞ ይኸውልህ ትምህርት እንደ ምግብ አንድ ሰው ብቻ አይደለም የሚጎዳው። ምግብ ቢመረዝ አንድ ሰው ነው የሚጎዳው። ትምህርት ግን ሲመረዝ ያውም በሚዲያ ሲሆን በጣም ብዙ ሰው ነው የሚጎዳው። ከዚህ አንጻር ተጠንቅቅ፣ ኃላፊነት ተሰምተው የማትናገረው ከሆነ ከአንደበት በሚወጣው መርዝ በአንድ ቀን ብዙ ሰው ልትበክል ትችላለህ። ይሄ ከኮሮና በላይ ልትጠነቀቅለት የሚገባ ማለት ነው። እኔ በእንደዚህ በሚሆን ሰዓት ዳዊት የጸለየው ጸሎት አለ በመዝሙር 140 ነው 141 ላይ ሲም እግዚኦ አቃቤ ለአፌ ጠባቂ አኑር ለከንፈሮችም መዝጊያ ይላል እና እንደዛ ብሎ ጸለዮ መግባት ጥሩ ነው። እንዳትሰናከል ነው፣ የተሰናክለ እንዳታሰናክል ነው፣ ሌላ ነገር አይደለም። በቃላት ልዩነት መሰናክሎች ስለሚፈጠሩ በዚህ ላይ ጥንቃቄ ማድረግ የሚያስተምሩ ሰዎች፣ በተለይ ገለጻ የሚያደርጉ ሰዎች ጥንቃቄ ማድረግ ጥሩ ነው። ከዛ ውጭ የኛ ቤተክርስቲያን በጣም ስንዱ ናት። እስካሁን ድረስ ሃይማኖትን እንዲጠብቅ ያቆየችው በራሷ ሊቃውንት በራሷ ያስተምሮ ዘዴ ነው እንጂ የግብፅ መምህራን መጥተው አስተምረውላት አይደለም። ይህም በጣም መታወቅ አለበት። የእኛ ቤተክርስቲያን ሊቃውንት ምን ያክል ጀግኖችና አስተዋዮችን ጥንቁቆችም ናቸው። ስርዓት ሲሰሩ እንዴት ጠንቅቀው እንደሰፉት እንዴት እንደሰሩት ስትመለከት የትም አታገኘውም የእነሱን ፍልስፍና ማለት ነው። እና የራሳችን ፍልስፍና ስላለን የራሳችን ሊቃውንትም የሄዱበት ሃይማኖትን እስካሁን ያቆዩበት መንገድ ስላለ እሱም በደንብ መረሳት ነው። የግብፅ ቤተክርስቲያን በእስላም ስትጥለቀለቅ የእኛ ቤተክርስቲያን በነፃነት የኖረችው ለምንድን ነው? ተጠብቃ የኖረችው ሊቃውንቱ ጠንካሮች ስለነበሩ አይደል? እንኳን ህዝቡን ነገስታቱን አነሳስተው እኮ ነው፣ አንቀሳቅሰው አሳምነው እኮ ነው ሃይማኖቱን ጠብቀውት የኖሩ። ወታደሩን ብቻ እንኳን አለ ንጉሱን ራሱን ሳይቀር እንደዛ አድርገው። ካቶሊካውያን በመጡ ጊዜ ምንድን ነው የተደረገው? ሊቃውንቱ እንዴት ነው የጠበቁት ሃይማኖቱን? ከዚያ ምዕመናኑ ራሳቸው እንዴት እንኳን ሊቃውንቱ ምዕመናኑ ራሳቸው የጠበቁበት መንገድ በጣም የሚገርምና ሊጠና የሚገባው ጉዳይ ነው። እና ይሄ ሁሉ ባለባት ቤተክርስቲያን ዛሬ እንደተጀመረች ጎጆ የለም ይሄ ጎጆ ውጭ ነው የሌላው ይሻላል የቆየው ይሻላል ብሎ እንደመሄድ ነው የሚቆጠረው። እና በእኔ እዚህ ያለውን ካወቅን በኋላ ነው በእኛ ቅኝት በእኛ መንፈስ ነው ያንንም ልንረዳው የሚገባ። ምክንያቱም የተጻፉት መጽሐፍት እንኳን የተብራሩት ከሌላ የመጡት ማለት ነው። ሲመጡ የተብራሩት የተተረጎሙበት መንገድ ስትመለከተው ለእኛ ቤተክርስቲያን ወይም ለእኛ ሀገር ለእኛ ሕዝብ በሚስማማ ሁኔታ ባህሉን ወጉን በጠበቀ መልክ ነው እየተረጎሟቸው ያሳዩን ያስተማሩን ማለት ነው። እና የእኛ ቤተክርስቲያን በጣም ብዙ አባባሎች፣ በጣም ብዙ ትርጓሜዎች፣ በጣም ብዙ ትምህርቶች ያሏት ቤተክርስቲያን እንደመሆኗ መጠን የኢትዮጵያ ቤተክርስቲያን የማመን ግዴታ አለብን እና እዚህ ያለ ያልተስተካከለ ወይም ያልዘመነ ነገር ካለ ቅርብ እንዲሆን የማድረግ ደግሞ የዚህ ዘመን ትውልድ ስራ ነው። የቀደሙቱ ከብራና ወደ ብራና ገልብጠው ቆዩ። በዘመናቸው የነበረው ቴክኖሎጂ እሱ ስለነበር፣ አሁን ያለው ደግሞ በዘመኑ ያለውን ሰርቶ ልክ እንደነዛኞቹ አብያተ ክርስቲያናት ቅርብ እንድትሆን የማያደርጋት ለምንድን ነው? ይቺ ቤተክርስቲያንም አሉ እኮ የብራና መጻሕፍት ብዙዎቹ ወደ
ማይክሮፊልም ገብተዋል ወይም ደግሞ እጃችን ላይ እንድናገኛቸው አንዳንድ ድረገጾች ላይ ተለቀው እናገኛለን እኮ። በተለይ አሜሪካ ያሉ ዩኒቨርሲቲዎች የእኛን የብራና መጻሕፍት ለቀዋቸው እናገኛለን። ልክ እንደዛ ተጭነው እንድናነባቸው ማድረግ በጣም ይቻላል። ማውጫ ማበጅተንላቸው ማፍጠን ነው፣ ማዘመን የኛ ድርሻ ነው የሚሆነው እንጂ ስለ ራቀ ብቻ አንድን ነገር እንደውም አይጣፍጥም ብሎ መተው ልክ አይደለም የሚል እምነት ስላለኝ ይህም እንዲታረም በዛው እግረ መንገዱን መናገራችን መልካም ነው። የእንግሊዝኛ ምንጮችን የበለጠ እያከበረ የግዕዝ መጻሕፍትን የሚያንኳስስ ካለ እሱ ካለ መኖሩን እኔ በጆሮ ሰምቼ አጋጣሚ አልሰማውም። ካለ ግን እሱ በርቀት ጣሊያን ሳይገባ ዝም ብሎ እንዲሁ ቅኝ የተገዛ ሰው በባርነት ስሜት ውስጥ ያለ ነው። ይሄንን ቋንቋ ተጠቅሞ ግዕዝን ማሳነስ የቤተክርስቲያን ልሳን ያውም እኮ ነጮቹ ያከበሩት ነው። በሌላ ነገር ዩኒቨርሲቲያቸው ትምህርት የሚሰጡት በጣም እንዲያውም ከሌላው ከአፍሪካ በተለየ ሁኔታ እንግዲህ ባለሙያዎች እንደነገሩን የኢትዮጵያ ጥናት የሚል ያለው ከአፍሪካ ተለይቶ በግዕዝ ምክንያት ነው። ቋንቋውና በቋንቋው ውስጥ ያለ የዳበረ ሀብት የተከማቸ ሀብት ስላለ ነው። ብዙ እውቀት ስላለ ቋንቋማ ማንም ሰው ይኖረዋል። ቋንቋው ውስጥ ግን የካበረ ሀብት አለው ስትል ማን እንደ ግዕዝ ነው አፍሪካ ውስጥ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከውጭ በሚመጣው ከነባሩ ቤተክርስቲያን እውቀት ጋር የሚቃረን ከሆነ እንደ ሀገር ልበስ ነው የምንለው እኛ። ግብጽ እንደ ሀገሯ የራሷ ቀኖና ይኖራታል፣ የራሷ አመለካከት ይኖራታል። እኛ ግብጽን እንምሰል አንልም። ሃይማኖቱ አንድ ነው፣ የምንለያይበት ነገር የለም። ቀኖናችን ግን ለምሳሌ እንደው በጣም የተለመዱና ትንሽም ብናነሳ ከነጫማ መግባት፣ ሳይለብሱ ወደ ቅዳሴ መሄድ፣ ዝም ብሎ በስራ ልብስ እንዲህ አይነት ነገር ሊኖር ይችላል ሌሎቹ ጋር። ይህን እናምጣው ማለት አትችልም። እነሱ ከደረሰባቸው ብዙ ምስቅልቅል ቅድም እንደተባለው ከእስልምና መግባት ጋር ተያይዞም ሌሎችም የፕሮቴስታንቱ የተሐድሶቹ ተጽዕኖም እንዲህ አይነት ነገር አሳርፎባቸዋል። በተለይ ግብጾቹ ላይ፣ ሌሎቹም ላይ እንደዛው የግብጽ ስለሚበረታ እሱን አነሳን እና ምናልባት አንዳንድ ጊዜ እንደዚህ አይነት ነገሮች ካሉ እጅግ በጣም ልንጠነቀቅ ይገባል። እዚህ ያሉትን ምንጮቻችንን ንቆ ሌላውን መውደድ በእንግሊዝኛ የተጻፈው እንዲያውም በዚሁ አጋጣሚ የአብነት ትምህርትን የሀገር ቤት ትምህርት፣ ቴዎሎጂን ደግሞ የውጭ ትምህርት አድርጎ እኔ በጣም የማይገባኝ ነገር እሱ ነው። የቤተ ክርስቲያን ትምህርቶች ከቅዱስ ያሬድ እንዲያውም እሱም ከብሉይ ከአዲስ ነው የሚያመጣው፣ ከአባ ጊዮርጊስ እሱም እንዳልኩት ከተለያየ መጻሕፍት ቃርሞ ነው የሚያመጣው አስማምቶ በራሱ አውድ። ከነዚህ ውጭ በጣም ጥቂት ጸሐፊዎች አሉ ደግሞ ሌሎች ከነሱ ውጭ እንደው አሁን እንደ ሀገር የኛ ምን አለ? አብዛኛው የቤተ ክርስቲያን መሰረት እኮ ሌላ ነው። ምናልባት እንደው ቋንቋው ግዕዝ ስለሆነ ለምን ተተረጎመ ካልሆነ በስተቀር የኛ ምንለው ምንድን ነው እንዴ? ይሄ ኤርሊ ቸርች ፋዘርስ የሚባሉት እኮ አብዛኞቹ በጊዜ የተጻፈ መጽሐፍ አላቸው። እዛ በእንግሊዝኛ ስለሆነ የተለየ ነገር ልናደርገው አንችልም። እና ይሄ ባህላዊ ትምህርት የሚባል ነገር የላትም ቤተክርስቲያን። ቴዎሎጂው ይሄ ዘመናዊው ትምህርት ማለት ነው ከአብነት ትምህርቱ ጋራ መስማማት ካልቻለ ችግር አለ። እኛ በአብነት ትምህርት የምንማረው እና የጥንት አባቶቻችን ሐዋርያት፣ ሐዋርያውያን አበው ሳይከለስ ሳይበረዝ የሰጡንን ትምህርት ነው። ቴዎሎጂ ከዚህ ይለያል እንዴ? በይዘት ደረጃ ምናልባት የተጨማመሩ ከታሪክ ከምን አንጻር ስለሚያስኬድ እጅግ በጣም ጥሩ ሆኖ ከዘመኑ ጋር ተስማምቶ ስለሚሄድ እንወደዋለን። ያኛው በእንግሊዝኛ ስለሆነ የተለየ ነገር አለው ማለት ሌላ ነው። ምናልባት ይኸውልህ አንተ የምትበላበት መሶብ ቀይ ቢሆን እኔ የምበላበት ሰማያዊ ቢሆን እንጀራው ተለያየ ማለት አይደለም፣ መሶቡ ነው የሚለያየው። በትርጉምም የመጣንበትም ከግብጽም የመጣንበት አለ። እንደዚሁም ደግሞ የኛም ሊቃውንት ደግሞ የጻፉትም አለ። እንግሊዘኛውንም አንጥለውም የሀገራችንንም መጣል የለብንም ነው መልእክቱ። በምን ነገር አንጥለውም አስማምተን እንደውም ቅድም እንዳሉት ሁኔታ ሀገርኛ ልምድ ሰጥተናል። ለምሳሌ እኛ እኮ አንድምታውን ብቻ አይደለም ወይም መጻሕፍትን ብቻ አይደለም የሀገርኛ ዘይቤ የሰጠናቸው ሰው በሚገባው ነገር እንዲመሰል ያደረግነው መጻሕፍትን ብቻ አይደለም። ከውጭ ከመጣ የውጭውን ባህል የውጭውን ዘይ ከያዘ እኛው ስለ ግብጽ ምንም እናውቀዋለን፣ ስለ ሶሪያ ምንም እናውቀዋለን። ምሳሌው በኢትዮጵያዊኛ ይመሰላል። ከዚህ አንጻር የተመሰለ ነው ለማለት ነው። እንጀራ ዳቦ እንደሚለው አሁን እኛ እንጀራ ብለን ምንለው ሌላ ቦታ ላይ ሌላ ጽሑፍ ላይ ዳቦ ተብሎ እንጻፋለን። አረብኛው ደግሞ ሌላ ሊሆን ይችላል። ልክ እንደዚህ ነው። ነገሩ አንድ ሆኖ ቋንቋው ግን የተለያየ ሊሆን ይችላል። በጣም መልካም። ስለዚህ ማዕከሉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማድረግ አለበት ማንኛውም ሰው ማለት ነው። ትምህርቷን
ለሚሰጠው ማብራሪያም ለሚሰጠው መነሻም መድረሻም ሆነ ወደ ቤተክርስቲያኑ ነው ማድላት የሚገባው። እውነት ነው። እኔ በነገራችን ላይ አሁን እኔ አደራ እንደው ምናልባት እንደው ዘመኑ ክፉ አይደል እንዳይሰነጥቁብን እንግሊዝኛ ምንጫ ተጠቀሙ ብለን ደግሞ አሁን እሱን አሳነሰን አኮስሰን የተናገር እንዳይመስል። አይ ለዛ ነው ያነሳነው መሐል ላይ ስትተረጉም አንደበትህ ስታነብ መነጽርህ የኢትዮጵያ ቤተክርስቲያን ትሁን ነው እንጂ ለምን ቁርአን አያነብም? እንዳስፈላጊነቱ የትኛውንም ሊያነብ ይችላል፣ የትኛውንም ሊጠቀም ይችላል። ማዕከሉ ማድረግ ያለበት ግን ሁሉንም አምጥቶ እይታው የኢትዮጵያ ቤተክርስቲያን መምህራን መረዳት እንደውም አንዳንዴ ምን ሲሉ ሰማው እነዚህ ቲክቶክ ላይ የሚያገለግሉ ወጣቶች እኮ እዛ ግብጽ ነው የሚያስቀድሱት ነው የግብጽ ካህናት መነኮሳት ላይና ለምንድነው ይሄንንስ ማትመክሯቸው ምናምን እና እኔ እንግዲህ ያኔ ስንወያይ የሚሄዱበት እኔ መሄዳቸው ጥያቄ ሆኖብኝ አያውቅም፣ ሊሆንም አይችልም። መሄዳቸው ሳይሆን የሚሄዱበት ኢንቴንሽን ነው የሚታየው። እንዴት ነው የሄዱት? እዚህ ያለውን ስጋና ደም አቃለው ነው? እዚህ ያለውን ክህነት ንቀው ነው? እዚህ ያለውን አገልግሎት አይሆነኝም ብለው ነው? እሱ ከሆነ ስህተት አይደለም፣ በቃ ስህተት ነውና ነገር ግን እዛ ያለውን ነገር በሆነ መንገድ ማወቅ የምንፈልገው መስማት የምንፈልገው ነገር አለ ብለው ወይም ደግሞ እንደ አንዲት ቤተክርስቲያን ቆጥረው ከሆነ ለምን አትሄዱ እንላለን። እንዳልኩት ንቀው ከሆነ ግን ሌላ አደጋ ነው እና የምንቆምበትን አውዳችንን ፍሬማችንን ጥለን ዝም ብለን ሜዳ ላይ እንዳንሄድ የመናገሪያ ፍሬማችን የኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ እሷ መሆን አለባት ማለት ነው። በጣም መልካም። እግዚአብሔር ይስጥልን፣ ቃል ያሰማልን። የተወዳጁ ተመልካቾቻችን ባደረግነው ቆይታ እጅግ በጣም ጠቃሚ የሆኑ ትምህርቶች እንዳገኛችሁ ተስፋ አድርጋለሁ። በእናንተም ስም ለማመስገን ወዳሉ መምህራኖቻችን እግዚአብሔር አምላክ በእድሜ በጤና ይጠብቅልን፣ የቤተ ክርስቲያን አምላክ ይጠብቅልን። እግዚአብሔር ይስጥልን። ተመልካቾቻችን እንግዲህ በዛሬ የነበረን ውይይታችን እዚህ ላይ ያጠናቀናል። በሌላ እንግዳ እስከምንገናኝ የቀንዲል ሚዲያ ዩቲዩብ ቻናሎችን ሰብስክራይብ እያደረጋችሁ ይህንንም መርሃ ግብር ደግሞ ለሌሎች ሼር እያደረጋችሁ እንዲማሩበት እንድታደርጉ ለማሳሰብ ወዳለው። በሌላ እንግዳ እስከምንገናኝ ቸርን ሰንብት።